እህል ውሃ የሕይወታችን አንዱ ገጽ መጀመሪያ። እህል ውሃ ከአገር ውስጥ እስከ ዓለም አቀፍ በሕይወት ጉዞ ውስጥ የትም መቼም እህል ውሃ አለ። እህል ውሃ ትዳር፣ ቤተሰባዊነት፣ ጓደኝነት፣ ጉርብትና በልዩ አቀራረብ በጋራና በአብሮነት ይገለጣሉ። እሺ አድማጮቻችን እንግዲህ እንዳስተዋወቅሻችሁ የዛሬ እንግዳችን አቶ ሚፍታህ አብዱ ናቸው። አቶ ሚፍታህ ከእናታቸው ከወይዘሮ ጉርሙት አሊልና ከአባታቸው ከአቶ መሐመድ ወላጆቻቸው ካፈራቸው 13 ልጆች 9ኛ ሆነው በ1970 አዲስ አበባ ልዩ ስሙ አብነት የሚባል አካባቢ ነው የተወለዱት። ትምህርታቸውን በየካቲት 23 እና ኮልፌ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታተሉ ሲሆን የዩኒቨርሲቲ ትምህርታቸውን ደግሞ በእንግሊዝ ሀገር በቢዝነስ ማኔጅመንት አጠናቀዋል። በ2000 አግብተው የ5 ልጆች አባት ሲሆኑ በህይወት ዘመናቸው በበርካታ ስራዎች ተሰማርተዋል። ስራ ምን ሰርተዋል ተብለው ሲጠየቁ ምላሻቸው ምን ያልሰራሁበት የስራ መስክ አለ ነው። ከዛ በተጨማሪ ደግሞ አሁን ከተሰማሩባቸው በአንደኛው የስራ መስክ ውስጥ የማህበሩ ፕሬዚዳንት ሆነው እያገለገሉ ነው ያሉት። ቆይታችን ከአቶ ሚፍታህ ጋር ይሆናል። ሰላም አቶ ሚፍታህ። ሰላም። አንቱ ብዬ አስተዋወቅኩና ካሁን በኋላ ግን አንተ ብዬ ብቀጥል ቅር እንደማይቀበል ጋር ጥሩ። እንግዲህ ቅድም መግቢያ ላይ እንዳስተዋወቅኩት እንግዲህ አቶ ሚፍታህ እንግዲህ ትውልደትና እድገታቸው አብነት አካባቢ ነበር ብዬ ነበርና እስቲ ከውልደት እስከ እድገትህ ያለውን ሁኔታና አብነትን እስቲ በትንሹ አውቀን። እኔ ያው ተወልጄ ያደግኩት አንድ ሰፈር ነው። ለራሴ ነች እስከመውጣ ድረስ ያው አብነት ይባላል ሰፈሩ። ልዩ ስሙ አብነት ይባላል ሰፈሩ። ያደግኩትም ማንኛውም ሰው እንደሚያድገው ሰፈር ውስጥ በመጫወት ከጓደኞቼ ጋር በመሆን ያው የራስን ታለንት በምታወጣበት መንገድ አዲስ ከተማ ላይ ብዙ አይነት ሰዎች ያፈራች ሰፈር ነችና ደስ በሚል ሁኔታ ከልጅነት ጀምሬ ያው አዲስ ከተማ ብዙ ነገር ያስተምርሃል። አዲስ ከተማ ትልቅ ሰፈር ነው። አዲስ ከተማ ለበርካቶ በጣም ቅርብ ስለሆነች ስራ ለመስራት የትራንስፖርት የማታወጣበት ሰፈር ነው። በእግርህ ወጥተህ መርካቶ ብዙ አይነት ስራዎች የምትሰራበት ሰፈር ነው። አባቴ አላህ ይራመው በህይወት ያለ የሰጠኝ ነገር ቢኖር ንግድ እንድነግድ ወይንም ደግሞ ማንኛውም ነገር በራሴ እንድወስን የፈቀደልኝ አባት ነው። በዚህ አጋጣሚ በጣም አመሰግነዋለሁ። ያው ግማሽ ቀን በፊት ስንማር በፈረቃ ነው የምንማረው፣ የጠዋትና የከሰዓት። ጠዋት ትምህርት ቤት ሄደን ከሰዓት አባታችን ጋር ነበር የምንውለው። አባት በንግድ ስራ ነበር እና ያው ብዙ ነን እኛ ቤት ስንወለድ አልহামዱሊላህ። ከሴት ወንድ እንበዛለን። እስከኔ ድረስ ሴት የለም። እኔ ነኝ የመጨረሻው ወንድ። ከኔ በኋላ 3 ሴቶች አሉ። እነሱም ኑሯቸውን በአሜሪካ ይኖራሉ። እኔ ስኖር ወደ ንግድ ዓለም ንግድ በጣም እወዳለሁ። ወደ ንግድም ዓለም የመጣሁበት ምክንያቴ ያው ጧት ትምህርት ቤት ከተማርኩኝ የጧት ፈረቃ ከሆንኩኝ ከሰዓት አባቴ ጋር ውላለሁ። አባቴ ለልጅ ገንዘብ አይሰጠውም፣ ለልጅ መንገድ ያሳዩታል እንጂ ይለን ነበር። ይሄ መርካቶ ንጹህ መጥፎም እዚህ ጋር አለ። እንግዲህ ምርጫው እናንተ ነው። ንጹህ ነው የመረጠ ያሸንፋል፣ መጥፎ ነው የመረጠ ይወድቃል። ስለዚህ ከኔ ገንዘብ ሳይሆን መንገድ አሳያችኋለሁ፣ ይሄ መንገዳችሁ ነው፣ የወደፊትም ላይፋችሁ ነው ብሎ አሳየን። ያው ንግድ ከአባቴ የወሰድኩት ነው። በዛ መንገድ እንትን ብዬ ያው ከትምህርቱ ይልቅ ንግድ ዓለም ላይ ረጅም ዓመት ሰርቻለሁና በንግድ ዓለሙ ላይ ያልሰራሁት ነገር አለ ብዬ አላስብም። ከትንሽ ነገር ጀምሮ በመርከብ ሙሉ ዕቃ ወደዚህ ሀገር እስከ መጫን ድረስ ሲሚንቶ አስመጥቻለሁ። ከግብጽ ከፓኪስታን
ሙሉ መርከብ እናስመጣ ነበር። ከታች ደግሞ እሱም በርካታ የምናወራቸው ያው ስላንተ እንግዲህ ተሰበሰብኳቸው ፕሮፋይሎች አሉኝና በኋላ እናወራለን። እስቲ መጀመሪያ ህፃንነት ላይ እናወራና እንግዲህ ሚፍታህ ቅድም እንደነገርከን እንግዲህ የቤታችሁ 13 ልጆች አሉ። እንግዲህ ባለሳሳት አንተ 9 ወይ 10ኛ ነህ እንዴ? ከዛ በኋላ ነው ሴቶቹ የመጡትና እንዴ ብዙ ቤት አልተለመደም። ብዙ ልጆችን የመውለድ ሁኔታ ድሮ ነበረ፣ ግን የእናንተ ደግሞ ብዙ ልጆች አለ ከሚባለውና ህፃንነታችሁ እንዴት ነበረ? እምልህ ለእናትና ለአባቶቻችሁ ማኔጅ ማድረግ አስቸጋሪ አልነበራችሁም ወይ? በዛ ላይ ደግሞ ያው ልጆችን ማሳደግ በራሱ ጊዜ እንደዚህ በዛ ልጆች በሚሆኑበት ሰዓት ትንሽ ድካም አለው። እንደው ልጅ በነበራችሁበት ሰዓት ቤተሰቡን ሰፖርት የማድረግ ነበረ ወይ? እንግዲህ አንተ ወደ መጨረሻው አካባቢ ነበር። የታላቆችስ እንደው ሁሉ ነገር አንተ ላይ ተጽዕኖ የማድረግ ነበር ወይስ የመጨረሻ ልጅ ነው ተብሎ የመንከባከብ ነገሮች ነበሩ? ቤት ውስጥ የነበረን የልጅነትን ጊዜ ይሄን ያው ካሁን ከልጆቻችንም ጋር እያነጻጸር ነው እንድንመለከተው ስለፈለግኩኝ ነው። እኔ በልጅ አምናለሁ። ከልጅነት ጀምሮ ብዙ ወንድምና ብዙ እህቶች ስለነበሩኝ በጣም ደስ ይለኛል። እንደ ቤተሰብ አባቴ ድህነትንም ሀብታምንም ያየ ሰው ነው። በጨረሻ ላይ ስናድግ ደስ የሚል አስተዳደግ ነው ያደግነው። እርስ በራሳችን ተደጋግፈን ምሳሌ እስከኝ ድረስ ሴት የለም ብያለሁ። ለአባታችን ለእናታችን ቡና አፍልተን ተልከን ሱቅ ወጥተን አላደረግነው ነገር የለም ማለት እንችላለን። እርስ በራሳችን ያደግነው አባታችንን አላህ ይራሙ እናታችንም ሁለቱም ምስኪን ሰዎች ናቸው እና እርስ በራስ ነው እየተባበረን ያደግነው። ምሳሌ እኔ ታላቅ አባስ ይባላል፣ እኔ ታላቅ አላህ ይራሙ ኡስማን ይባላል። አንዳችን ስንማር አንዳችን እየሰራን አባታችንንም ራሳችንንም እያገዝን ነው ያደግነውና ምሳሌ ሴቶቻችን ሲማሩ እኛ እየሰራን አባታችንን እያሳረፍን ያድ ከተማ ላይ ስትሆን ሀብታም ነው የምትሆነው። ካልተቀበርክ መሰለኝ ካልፈራህ በስተቀር ሀብታም ነህ። ወጥተህ መርካቶ በእግር ትወጣለህ፣ ስራ ትሰራለህ። ስለዚህ እኔ በ9 ዓመቴ መርካቶ ወጥቻለሁ ብዬ አስባለሁ። የ5ኛ ክፍል ተማሪ ይሁን ሳምቲንግ እንደዚህ ያለው ግማሽ ቀን እንግዲህ ከታች ሰፈር ገሊላ የሚባል ትምህርት ቤት አለ። ከ1 እስከ 2 እስከ 3 ነው። እዛ ተማርኩኝ። ታላቅ ወንድሜ ያለ አባስ የሚባል 2 ዓመት ይበልጠኛል። አይ ቲንክ 2 ዓመት ደብል መጥቼ ከሱ እኩል ነው ሴልስ የወሰድኩት እና እየተባበረን ደስ በሚል ነገር ነው ያደግነው። ምሳሌ የኛ ታላቆች እኛ ስንማር አባታችንን ደግፈው የኛ የሚያስፈልገን ነገር ያደርጉልናል። እኛ ደግሞ አባታችንን ላለማስቸገር ክረምት በደንብ እንሰራና የትምህርት የክረምት የአመቱን የሚያስፈልገን ነገር ከአባታችን ሳንፈልግ ሁሉ ነገር ራሳችን አድርገን ለሴቶች ወጣቶቻችን አድርገን በሚገባ ነው። ቤት ውስጥ የሀብታም ቤት አይደለም የነበረን፣ የቀበሌ ቤት ነው። የቀበሌ ቤት ላይ በቃ ተፈቃቅረን ተዋደን ነው ያደግነው። ቤቱ ጠባብ ነው ብለን እኛ አንድ ቀንም አስበን አናቅም። በጣም ደስ የሚል ነገር ነበረን። ኢቭን በዛች ጠባብ ቤት እንኳን አንድ ወንድም ያለ ህራማ ሞቷል አሁንና መኮንን ነበረ፣ አየር ወለድ ኤርፖርት መኮንን ነበርና ከመንግስት ከደርግ ከወደቀ በኋላ ወደ ኢትዮጵያ ሲመጣ ከኤርትራ ሚስት ይዞ መጥቶ እኛ ክፍል ላይ አንድ ላይ ኖረዋልና ደስ ይላል። በበኩሌ አይ ላቭ ኢት ደስ የሚል ነገር ነበር። ጥሩ። በ9 ዓመት ስራ ጀመርኩኝ አልክ። እስቲ ልመለስ። የ9 ዓመት ላይ ምን ነበር የሰራኸው? ምንድን ነበር የሸጥከው? በስንት ገዝተህ በስንት አተረፍክ? ምን አለ መሰለ መርካቶ የማትሸጠው የማትገዛው ነገር የለም። ያሁን ጊዜ ደግሞ አይደለም። የዛን ሰዓት ደስ ይል ነበር። ኦልሞስት ይሄ ማህወራ 1979 ምናምን ይሆናል። ደስ የሚል ነገር ነበር። በወቅቱ ምንም ነገር ነበር። መርፌ ትሸጣለህ፣ እማትሸጠው ነገር የለም። ትልቅ ነገርም አይደለም። በትንሽ ነገር ብዙ ነገር ታገኛለህ። የድሮ ሀብታሞች በዚህ መንገድ ነው ሀብታም የሆኑት። ያሁን ሀብታም ነው ከባዱ። የድሮ ሀብታም የባንክ ተበዳሪ ማን ነበረ? በዚህ መንገድ ሀብታም ይሆን ነበር። አሁን ሰዓት ግን በብዛት የባንክ ተበዳሪዎች ናቸው ሀብታም የሚባሉት። ስለዚህ ኢዚ ነበር። እኔ ታች ላይ ያልሰራሁት ነገር አለ ብዘረዝርልህ ብዙ ስለሆነ ያልሰራሁት ነገር የለም። ምሳሌ በብዛት ከውጭ ኮርጅ ነበረ። አንገት ላይ እንደዚህ የሚደረግ ስክራፕ አለ። እሱን የውጭ እንትን እናድርግና እዚህ የሚገዛ እንትኖች አሉ። ይሄ የሚለበሱ እንደ ብርድ ልብስ የሚመስሉ ሶፍት የውጭ የሚወጣሉ። እሱን እናስተካክልና
ስካርፕ እናደርገዋለን። ይሄ ከተማ ላይ ጆን የሚባሉ ሰዎች እንደነሱ እንሰራለን። ከነገና እንደዚህ አይነት እቃዎች አሉ። የውጪ ከኬንያ የሚመጣ የህፃናት ልብስ ነበረ ገና የተወለዱ ልጆች እንደዛው እሱን እቃ እንገዛና እሱን ሰርተን ከውጭ አስበልጠን እንሰራለን። በጣም ብዙ ነገሮች ነበሩ። ማለት ክፍተቱ ብዙ ነገር ነበር። ሰርተን የምትከስረው ነገር የዛን ሰዓት ነው ያላስታውስም። እኛ ራሳችንን ረተን አባታችንን ረተን እናታችንን ረተን አባቴ የራሱ ነገር ነበረው ከኛ የሚፈልግም አልነበረም። ግን አባታችንን ያገኘነውን እኛ የምንጠቀመው ላይ ቀረው ለሱ ነው የምንሰጠው። ቅዳሜና እሁድ ነው እኛ የሚፈቀደልን። ቅዳሜ በቅድሚያ ስቴዲየም እኔ ኃይለኛ የቅዱስ ጊዮርጊስ ደጋፊ ነኝና ወንድሜ የቡና ደጋፊ ነው። ጠዋት መጃን ሜና እንሄዳለን። ከዛም በኋላ አባታችን ቅዳሜ ነው ገንዘብ የሚሰጠን። ለምን ወደ ቤት አንመለስም? ጃን ሜዳ ሄደን በዛ በላባችን ስቴዲየም ሄደን ወርፋ እንይዛለን እና ደስ የሚል ላይፍ ነበር። እኔ ትልቅ ትዝታ ነው ያለኝ ለሱ። አዎ ግን ቅድም ነግረኸኛል። እንግዲህ ያው መርካቶና አካባቢው ስታድግ ቅድም ተናግረሃል። ያው ጎበዝ ከሆንክ ታድጋለህ፣ ትለወጣለህ። ሰነፍ ከሆንክ ነው በተቃራኒ ትሄዳለህ ብለሃል ያህልና ለብዙ ነገሮች ክፍት ነበሩ ማለት መበላሸት፣ ጥሩ ያልሆነ ባህሪዎችን ለማግኘትም በጣም ክፍት የሆኑ ነገሮች በጣም አሉ። በጠንካራና ጎበዝ ካልሆንክ ማለት ነውና እንደውም አንዳንድ የቤተሰብ ቁጥጥር ብቻ ከነዛ ነገርም አቆመህም እና ፈተናው እንዴት ታለፈ? ወላሂ እኔ በዱዓ ነው ያለፍኩት። ተፈጥሮዬ ከሚያጨሱት ጋር ለማቄስ አልሮጥም። እኛ ሰፈር የአዲስ ከተማ ልጅ ነኝ ካልኩኝ ቃሚ ነኝ ይለዋል። የአዲስ ከተማ ልጅ ከሆነ ጠጭ ነኝ ይለዋል። እኔ እግር ኳስ ክለብ ተጫውቻለሁ። ቀበሌ ከታዳጊ እስከ ዋናው ቡድን ተጫውቻለሁ። የቀበሌ ቴኒስ ቡድን ኳስ ተጫዋች ነበርኩኝ። ከእድሜ እኩያዬ ውዬ አላቅም። ከታላቆች እንጂ ከታኞቹ ውዬም አላቅም። አሩን ነው የልጅ ቡዳ አርጎ የተፈጠረ ይመስለኝ። እስካሁን ድረስ በሱስም ተጠምጄ አላቅም። አሉ እኔ የሚጠጡ ጓደኞች አሉ፣ የሚቅም ጓደኞች አሉ። ከሚቅሙ ጋር ቁጭ ብዬ መግለስ እቀመጣለሁ። ከሚጠጡ ጋር ቁጭ ብዬም ተቀምጬ ሊሆን ይችላል። ግን በአፌ ቀምሼ አላቅም። መጠጥ፣ ጫት፣ ሲጋራ የሚባል ነገር አላቅም። ግን የአዲስ ከተማ ልጅ ነኝ ስል እንዴት ይለዋል። እንግዲህ አላህ ነው። አዎ ለምሳሌ እንግዲህ የእህል ውሃ ፕሮግራማችን ምንድነው? እሱ በሄድንበት የእህል ውሃ መንገድ ላይ ሌሎቻችን እንዴት ይማሩበት የሚለውን ነገር ነው። አሁን እንደዚህ አይነት ፈተና ብዙውን ጊዜ በጓደኛ ግፊት፣ ከጓደኛ ጋር እይታ፣ አንዳንድ ጊዜ ያንን ነገር አለማድረግ እንደው ፋራፓላለሁኝ በማለት ሰዎች ሳያስቡት ጥልቅ ብለው ገብተውበት ህይወታቸው የተበላሹ ሰዎች አሉ። ልክ እንደዚህ አይነት ነገር አጓጊ የሆኑ ነገሮች በሚኖሩበት ሰዓት እንደውም አንዳንዴም ሳይርቁም ማለት ነው እዛ አካባቢ ላይ ያለው ጓደኝነት ሌላ ነገሮችን ሳይለዩ እንግዲህ ልክ አሁን አንተ እንደው ነጥብ ወጣሁ እንዳልከው እንደዛ የሚወጡበት ነገር አለና ምንድነው አዛ ጋር የተፈጥሮ የነበረው አንተ ጋር የነበረ ኳሊቲ የነበርና በእንደዚህ አይነት መልኩ እንዴት አልኩ ማለት ፍራቻ ነበር። ቤተሰቦችህን ጎጂ ነገሮችን አንተ ከጓደኞች በተለየ አይነት መልኩ አይተኸው ነበረ። እንዴት ምልህ እንትን ልትቻልክ ነው? ይህን ነገር እንዴት ልታልፈውና ልትወጣው ቻልክ? አንዳንድ ጊዜ ገባ ብዙ ሰዎችም እዚህ ጋር ኢንተርቪው አድርገናልና የሆነ ነገር ላይ በሆነ ወቅት ላይ ገብቼበት ግን ከዛ በኋላ የከሊናይቼ ተምሬ ብዬ ወጣሁኝ የሚሉ ሰዎች አሉ። አንተ ግን ሳትገባም ሳትሞክርበትም ያም ጓደኞችን እንኳን ሳትርቃቸውም ነው ከዛ ነገር የወጣሁና ምን ነበር እዚህ ጋር ያነበረው ያንተ ኳሊቲነት? አባቴ አላህ ይርሐመው ጥሩ ሰው ነበር። አባቴ አንተ የምትፈልገውን ነገር አይከለክልህም። ውጪ ስሮን ካልሆነ ተፈቅዶልናል ቤት እስከ ስንት ሰዓት እንደምንገባ። ምሳሌ ቤት ከመሸ በኋላ እኛ ቤት መግባት አይቻልም። የራሱ ፕሪንሲፕል አለው። በራሱ ፕሪንሲፕል ነው የምትሄደው። ከዛ ውጪ ስትወጣ ያገኛል እሱ ራሱ። አባቴን የመማር አልፈልግም ካልከው ምክንያቱን ትነግረዋለህ። አባቴ መስራት አልፈልግም ካልከው ምክንያቱን ይነግራል። በቃ የገጠር ሰው ሆኖ ግን ከተማ ላይ ሆኖ በጣም አንደርስታንዲንግ ያለው ሰው ነው። እኔ የአባቴ ነገር ይመስለኛል። ከእንደገና ከኔ በላይ የነበሩ ሰዎች እኛ ቤት ጫት ያልቀመ እኔ ብቻ ነኝ። ከወንዶቹ ሴቶቹ አይደሉም። ሴቶቹ አይቀሙ። ኢቭን ለብቻ እንኳን ሱሪ ለብሰው አቁም። በእስላሚክ ነው ያደጉት። ጫት ያልቀመ እኛ ቤት እኔ ነኝ። እኔ ከትልልቆቹ ጋር ስለምውል ቀድሜ ተምሬባቸዋለሁ። እኔ 8ኛ ክፍል እያለሁ 12ኛ ክፍል ተማሪ ጓደኛ ነበረኝ። ከነሱ ብዙ ነገር ወስዳለሁ። እነሱ የሚጎዳቸውን ነገር ያለው ስፖርቲክ ነበርኩኝ። እኔ ኳስ በጣም ወድ ነበር። ስፖርት ነገር በጣም ወድ ነበረ እና
አንድ ጊዜ ምን ሆንኩ መሰለህ? ሲኒማ ኢትዮጵያ ወረፋ ይዣለሁ ሲኒማ ለማየት። ታላቅ ወንድሜ ያየኛል ወረፋ ይዤ፣ አባስ ይባላል። ከዛ እቤት ሄድና አባቴ አለው ሲኒማ ኢትዮጵያ ወረፋ ይዞ አየሁት አለ። ሄደሃል እንዴ አለኝ። አዎ ሄጃለሁ። ምንድነው ያለው አለ። አይ እረፍት ነው ፊልም ላይ ከብቼ ነው አለ። ምንድነው ያለው? ሲኒማ ነው ሌላ ነገር የለም አለ። እሱ ግን ሊያስመታኝ ነበር። አባሌ ገብቷል። እኔ የመለስኩበት ወይ ሲኒማ ነው፣ ሲኒማ የሚገባው ዱርዬ አይደለም። ሲኒማ ማለት ጊዜ ማሳለፊያ ነው። አባቴ እንደዚህ አንደርስታንድ የሚያደርገው። እኔ 12ኛ ክፍል ሊሰልስ ይመጣልኝ ማለት ወደ ካምፓስ መግባት ነበረብኝ። ስገባ አባቴ ነው እኔ አልገባም አልኩት። አሁን አልገባም፣ እኔ ዓላማዬ እናንተ መርዳት ነው። ከዚህ በኋላ 4 ዓመት ገድዬ ወደዚህ በመጣ እናንተ መርዳት አልችልም። ግን ስራ ምንድነው የምትፈልገው? ስራ መስራት ፈልጋለሁ። ተማር እባክህ አለኝ። ኖ እኔ ወስኛለሁ። ምንድነው የምትፈልገው? መነገድ። በቃ አላህ ሐላል ያርግልህ ሂድ ነው ያለኝ። ገብቶሃል? እንደዚህ የሚልህ ቤተሰብ ስታገኝ ያቺ ነገር ከፈር ትደረግልሃለች። ያንተ ምንትን ወሳኝ ነው። እኔ ብዙ ነገር አሳልፍ ያለውና አንዳንድ ጊዜ ቤተሰብ በጣም ሀብታም ካልሆነ ጓደኛ የሀብታም ልጅ ከሆነ አንተን ዱርዬ አድርገው ያስበዋል። which is mistake። እኔ የገጠመኝም እንደዚህ ነገር ነበርና እኔ አልጠጣም፣ አልቅምም፣ አላጨስም፣ ምንም ውስጥ የለውበትም። የኔ ጓደኞች እንደዛ ውስጥ ነበሩ ወይ ያመሻሉ። እኔ አንድ ጓደኛ በጣም ቤስት ጓደኛ ነበር። እኔ ከሌለው እኛ ቤት ከሌለ እነሱ ቤት ነኝ፣ እኛ ቤት ከሌለ እነሱ፣ እንደዚህ ነን የምንነውና አንድ ጊዜ ያመሽባቸዋል፣ እኔ ጋር ይመጣሉ። እኔ አለው ይህ ቴዲ ሲሉኝ ዛሬ አልተገናኘ ገባ ዱርዬ ማድረገው እኔ ይመስላቸዋል ማለት ነው። ከዛ ወንድምየው ምን አለኝ፣ አንተ የወንድሜ ጓደኛ ነህ ግን ዱርዬ ነህ አለኝ። ወደፊት ታየዋለህ ብዬ መልስ አልመለስኩለት። በሱ ያ ጓደኛ ይጠጣል፣ ይቅማል፣ ያጨሳል፣ ሁሉ ነገር እኔ እዛ ውስጥ የለው። ትልቅ ከሆነም በኋላ ሶሪ አለኝ። ላይፍ ሁልጊዜ ሰው ልጅ የሚጎዳውና የሚጠቅመው ሊያውቅ ይገባል። ጫት ኢንጆይ የምታደርግበት አይደለም፣ መጠጥ ኢንጆይ የምታደርግበት አይደለም፣ ሲጋራ ኢንጆይ የምታደርግበት አይደለም፣ ሱስ ነው። ስለዚህ ከዛ ነገር መራቅ አለብን ብዬ ያስባለሁ። ያ ነገር ውስጥ ከራቅ ወደ አላማህ የሚከለክልህ ነገር አለ ብዬ እኔ አላስብም። እንደገና ማገናዘብ የሚባለውን ነገር ወሳኝ ነው። የቤተሰብ ኃላፊነት ወሳኝ ነው። እስቲ ወደ ትምህርት ቤት ልውሰድህ። ትምህርት ቤት የገባህበት ሁኔታ፣ የትምህርት ቤት የኤሌመንተሪ ጊዜ እንዴት ነበር? እስቲ ትምህርት ቤት ደስ ይል ነበር። ያው የመጀመሪያ የገባሁበት ትምህርት ቤት ያው ከመጀመሪያ ቁርአን ያስቀራን አባቴ እንዳራማው። ከቁርአን ከቀራን በኋላ ከዛ ወደ ትምህርት ቤት ገባን። ትምህርት ቤት ያው እኛው በጣም ቅርብ ነው፣ ገሊላ ይባላል። በጣም ደስ የሚል ትምህርት ቤት ነበር፣ ለቤትም ቅርብ ስለነበረ። አሁንም አለ ትምህርት አለ? አሁን አለ። አሁን ማን እንደሚባል አላውቅም። ከዛ ሰፈር ስለወጣሁ እኔ ያው እናቴን ለመጠየቅ ነው የምሄደው እንጂ ወደዛ ሰፈር አልሄድም። አለ ትምህርት ቤቱ ደስ ይል ነበር፣ ደስ የሚል ነበር። ጥሩ ጓደኞቼ ነበሩ። አንድ በጣም ማረሳው ነገር ምንድነው፣ የከፍተኛ 5 ሊቀመንበር ደለለኝ የሚባል ነበር እና አንድ በያፓ ጊዜ እኔ እንግዲህ አላስታውስም እናቴ ነው የምትለውና ወንድሜ በያፓ ተይዞ ሊገደል ሲል ይሄ ደለለኝ የሚባል ሰው ነው እንዲተርፍ ያደረገው እና የሱ ልጅ አለ መስፍን ደለለኝ የሚባል፣ ከሱ ጋር በጣም ጓደኛ ነን። ከዛ ያው እኔ ፕሮፐርሊ ተማሪ ነኝ። እኔ ከልጅነት ጀምሮ የቆሸሸ ልብስ አልለብስም። አንድ ልብስ ካለኝ ምናልባት ማታ አጥቤው ጠዋት አድርቄ ለብሳለሁ እንጂ ቆሻሻ ነገር እንዳልለብስ። የኔን ምናምን ሲያይ ከዛ እናቴም በጣም ትወደዋለች። ልጄን እኮ ያተረፍክልኝ አንተ ነህ፣ ከዛ ቦታ ያወጣህልኝ ምናምን ስለምትለው ያው ከኔ ጋር ጓደኛ ይሆናል። ቁርስ ራሱ እዛ አልበላም፣ እነሱ ቤት ሄጄ የመስፍን ለኔ ያደራ ነው የሚሰጠው። እንግዲህ በአንድ ዓመት ይበልጠኛል፣ አይሮን እርግጠኛ አይደለሁ። እና በቃ አብረን የተጫወትን ብዙ ነገር አሳልፈን፣ ያው እኔ ግን እዛ እያለሁ 2 ጊዜ ደብል መታው። ከዛም በኋላ ከሱ ጋር ተራራቅን፣ አንድ ክፍል አልሆንም። በቃ ደስ የሚል እኔ የልጅነት ህይወቴ ደስ ይለኛል። ብዙ ነገር ስላሳለፍኩበት ደስ ይለኛል። ደስ የሚል ነበር የትምህርት ቤቱ። እዛ ትምህርት ቤት ውስጥ ግን ብዙ አልቆየህም? ገሊላ ብዙ አልቆየሁም። ከየካቲት 23 ነው። ለምን ማለት እስከ 8 የላቸውም እዚህ ገሊላ ወይስ የተሻለ ሆነና ነው? እዛ ምንድነው እስከ 6 ነው መሰለኝ ያለው የነበረው። ከዛ ወደዛ ነው
እኔ እንደገባው ቶሎ ደብል መታው 2 ጊዜ መታው። ከዛ ወደ የካቲት ወጣኩኝ። የካቲት እስከ 8 ተማር። ከዛ ኮልፌ ኮምፕሬሲቭ ተመደብ። ኮልፌ ኮምፕሬሲቭ ነው ማትሪኬን ወስጄ ወደ ራሴ ላይ የካቲት 23 ነው። ከቤት ርቀ ነበር? በትራንስፖርት ነበር የምትመላለሰው? በትራንስፖርት ነበር በትራንስፖርት አይደለም፣ የትራንስፖርት ይሰጠናል። ደስ የምትል ፓስቲ ነበረች፣ ጥምዝ ፓስቲ ያለች እዛው ትምህርት ቤቱ በር ላይ አንድ ሳደርስ አንድ በጣም ደስ የሚል በቃ ቤት ቁርስ በልተን እዛ ቤት ሳንበላ አንሄድም። በቃ የትራንስፖርቱን ገንዘብ እሱ ጋር እንጠቀምበታለን እና ደስ ይል ነበር። የካቲት 23 እንዴት ነበር? አጋጣሚ ሆኖ ደግሞ 2-3 ሰው የካቲት 23 ትምህርት ቤት ያለፉ ሰዎች እዚህ ፕሮግራም ላይ ቀርበዋልና የካቲት 23 ደስ ይላል ማለት ያው ሰፈሩ ቀደም ሲል ወሰን ሰገድ ይባል የነበረው ነው አይደል? ወሰን ሰገድ የነበረው እኮ የካቲት 23 አይደል እንዴ? አዎ እኮ ድሮ ወሰን ሰገድ ይባል የነበረው ማለት ነው። አድማጮቻችን በደንብ እንዲያውቁት እንግዲህ የዛኛው ትውልድ ተማሪዎች እንግዲህ ወይ ተማራችሁበትም ካላችሁ ቀደም ባለ ወይ ደግሞ የንጉሱ ስርዓት ተማሪዎች ካላችሁ እንግዲህ በዛን ወቅት ወሰን ሰገድ ይባል የነበረ ትምህርት ቤት ነው። እሺ መሰለኝ እንደዛ ነው። እኔ ስማርበት የካቲት 23 ነው የሚለው። አሁንም የካቲት 23 ነው። ልክ ነህ። እሺ አንዳንዴ ሳልፍ አያዋለሁ ትምህርት ቤቱን። ከዛ ወደ ኮምፕሬሲቭ ነው። የዛ ህይወት እንዴት ነበር? ኮምፕሬሲቭ አይደለም ሃይ ስኩል ሲጀመር ማን ነው እንትን ነው የካቲት 23 ደስ ይል ነበር። ደስ ይል እኔ ትምህርት ህይወቴ ደስ ይለኝ ነበር። አርፍጄ በር ከተዘጋብኝ አለቅስ ነበር፣ ወላሂ አለቅስ ነበር። ለምን በቃ መቅረት አልፈልግም። በእኛ ቤትም ህግ መቅረት አይፈቀድም፣ ማርፈድም አይፈቀድም። ስለሚያውቁኝ ሳለቅስ ይከፍቱልኝ ነበር። ደስ የሚል ትምህርት ላይፍ ነው ያሳለፍኩትና የትምህርት ጉብዝና ግን ያው ታላላቆች ብዙ ነበሩ፣ ያስጠኑ ነበር፣ ይከታተሉ ነበር። ያው እንዳሁኑ ዘመን እንግዲህ ቱቶሮ ደግሞ ይሄ ቤት ውስጥ አስጠኞች የነበረበት ዘመን ተማሪ አይደለህምና ጉብዝናው ከየት ነው የመጣው? ወይስ ታላላቆችም ጎበዞች ነበሩ? ወላሂ እኛ ቤት ላይፍ እኔ ሳጠና እንዴት እንደማጠና ታውቅ ነበር? እዚህ ተክላይ ማለት ሆስፒታል እንትን ነበር፣ ፓርኪንግ ነበር። ኦኬ ጸጥታ ፈልግ ስለነበረ ወይንም ጧት ለሌሊት ተነስቼ ነው ማጠናው። በማስጠናት ደረጃ ነው የሚያስጠናኝ ሰው ነበር፣ ራሴ ነበር ማጠናው። ጸጥታ ያለ ቦታ ፈልጋለሁ፣ ላይብረሪ እገባለሁ። ከሰዓት ኮይንኩን አንዳንድ ጊዜ ጧት እኔ ፈተና ሲደርስ አላነብም፣ ወይ ሲኒማ እገባለሁ፣ ኳስ ነው ማየው። የተማርኩትን እስከሚገባኝ ድረስ እንትን እላለሁ። ቀደም ብለህ ተዘጋጃለህ? ቀደም ብዬ እንትን እላለሁ። አንድ ጊዜ ያስታውሳለሁና የሆነ ማቴማቲክስ ፈተና ነበረንና በየክፍሉ ነበር የሚፈተነው። አንድ ጽሁፍ ማይገባ ቲቸር ነበር። ከዛ እንትን ላይ ሲጽፍልን አማራጩና እንትኑ ገለባብጦታል። ከዛ ግን የሂሳብ ማቴማቲክስ አስተማሪ በጣም ጂነስ አስተማሪ ነው። እንዳትኮርጅ እንኳን ምን ያደርጋል መሰለ፣ እዚህ ጋር ትጽፋለህ፣ ጀርባ ላይ ደግሞ ካልኩሌሽኑን በደንብ ሰርተ ማስቀመጣል። ከዛ ከ20-18 ሰጠኝ። ሳየው ሰርቼዋለሁ። ምርጫው ላይ ግን ገለባብጦታል። ከዛ በኋላ አስተማሪውን ኮምፕሌንስ አድርግ ይኸው ሲያየው የሰራሁት ልክ ነው አስተካክሎ መለሰልኝ። እና ትምህርት ቤት ላይ በጣም ደስ ይለኛል። የካቲት 23 እያለን አንድ እንግሊዘኛ ቲቸር አስተማሪ ሴት በጣም ይወድ ነበር። ከዛ ከኔ ጎን የምትቀመጥ ሴት ነኝ። ዛን ሰዓት ሴት አላቅም ይወዳታል። ተነሱ ሰው ጋር አትቀመጥ ይለኛል። እኔ አይገባኝም፣ ቦታ የለም ስጠኝ ይለዋል። አንድ ቀን በጣም መታኝ፣ አልረሳውም። ከዛ እዚህ ያገኘሁት ወርቅ ቤት፣ አፍሪካ ወርቅ ቤት መቼ አሁን ትልቅ ነው። አዎ ይሄ ሳይፈርስ ትልቅ ወይ ምናምን ደህና ነህ ምናምን ማለት ይቅር በለኝ ተናገርኩት። ለሴት ብለህ ደበደብከኝ። የሰው ማድግ ይመስልሃል፣ ሰው የማይገናኝ ይመስልሃል። እሱ የአፍሪካ ወርቅ ቤት ጉዳይ አስፈጻሚ ሆኖ ይሰራ ነው። ጥሩ አይደለም። በጉራጌ በርቼ ይባላል፣ በርቼ ያለው አልኩት። እና ትምህርት ቤት ላይ ብዙ ነገር አሳልፍ ያለውና አረሳቸውም። ደስ ይለኛል። የሃይስኩል ህይወት እንዴት ነበር? ከዛ በኋላ ወደ ሃይስኩል አመራ። ሃይስኩል ደስ ይል ነበር። እናንተ እንግዲህ ኮልፌ ኮምፕሬሲቭ በጣም ከከተማ ወጣ፣ አሁን እንግዲህ መሀል ከተማ ሆኗልና ያኔ ግን ጭር ያለ ቦታ ነበር። ጭር ያለ ጫካ ነበረ። ትምህርት ቤት ፎርፌ ከፎረፍን ዘለን ስንወጣ ጫካ ነው የምናገኘው። አሁን እኮ ቤት በቤት ሆኗልና አንድ ጊዜ በዛ በኩል አልፌ ግን ምንድነው አንዴ ተጠርተን ነበረ ከዚህ ትምህርት ቤት እንትን ብሎ ሰክሰስፉል ማን በሚል
50 ሰዎች ጠርተው ነበር። የዛን ሰዓት ተጋብዘን ሄደን ነበርና ደስ ይላል። ከ1 እስከ 3 የወጡ ልጆች ከ1 እስከ 10 የወጡ ልጆች እንደዚህ የተሰበሰበ ከዚህ በፊት ደግሞ እዚህ ትምህርት የተመረው ሰክሰስ የነበሩ ሰዎች ተብሎ ሲጠራ እና ብዙ ነገር ላይፍ አለና በቃ ደስ የሚል ነገሮችን አሳልፌያለሁ። ፍቅር የጀመርኩት ከዛ ጊዜ እዛ ትምህርት ቤት ነው። ከባለቤት ጋር የተገናኛችሁት እሱ አይደል? እሺ ማለት ፍቅር የጀመርኩት ነው። እስቲ ብዙ ተማሪዎች እንግዲህ የፍቅር ህይወታቸው የሚጀምረው ሃይ ስኩል ውስጥ ነውና ሚፍታህ ደግሞ አንደኛ ይሄ ምልህ እንትን ሆነ ሪዘርቭድ የሆነ የእስልምና ህጎች የሚተገበርበት ቤተሰብ ውስጥ ነው ያደከው። ከበላይ ደግሞ በርካታ ትላልቅ ወንዶች አሉ። መንድና ማነ የቴ እንስ ቁጥጥሮችም አሉበትና በዚህ ሂደት ውስጥ እንዴት ነው እሱ የፍቅር ህይወት እንዴት ተጀመረ? ያው ፍቅር ስለምትወደው ማለት ነው። ያው አላህ እኮ እንድትወድ አይከለክልህም፣ እንዳትፈልግ ነው እንጂ የሚከለክልህ። ለምን ወደድክ አይልህም። ፍቅር ማለት መውደድ ማለት ነው። ማለት በቃ ተቃራኒ ጾታ የምትወድበት ማለት ይሄ ደግሞ የሆነ ሄጅ ላይ ራሱ ይመጣል። አንተ የምታመጣው ሳይሆን ራሱ ይመጣል። በቃ ደስ የሚል እንትን ያሳለፍኩበት ነው። በዛን ሰዓት ሲክለብ ኳስ ይጫወት ነበረ። አለፈቅድም ሲሉ ዘልዬ ወጣ ነበረ ምናምን ብዙ ነገር በቃ አንድ ወቅት ደግሞ ከትምህርት ይልቅ ኳስ በጣም አስበልጬ ነበር ምናምን። እኛ ቤት ደግሞ በኳስ ሁላችንም ኳስ ከ3 4 ክለብ ተጫውተናል ምናምን። በቃ የኳስ ቤት ነበረ፣ ወንዱ የኳስ ቤት ነበር። በቃ ደስ ይል ነበር ትምህርት ቤት። እዛ ሰፈር ስትሄድ ከታ ጀምረ ወደ ኮልፌ ኮምፕሬስ በእግር እያወራህ ነው የምትሄደው። ብቸኛ ኮንክ ነው አደጋው። ግን ከቤት ትምህርት ጀምራለህ፣ መንገድ ላይ የምትቀበለው ሰው አለ መሀል ላይ። ከዛ ትምህርት ስመጣ ደግሞ አብረት መጣለ ተንጠባጥ በቃ ደስ የሚል ነገር አለው። እኔ በኩሌ ታክሲውን አንፈልገውም ደስ የሚል የልጅነት ህይወቴን ተመልሼ አላገኘውም እንጂ ያላቤት ደስ የሚል ብዙ ነገሮችን አሳልፌበታለሁ። እዚህ ወደ ኳስ ህይወት ልምጣና እንግዲህ ቤተሰቦቻቸው እንዲሁ ተቋረጠ ገፋህበት ወይ መሀል ላይ ኳሱን አቋርጠህ ወደ ንግዱ ይዞ ሄደ? እንዴት ነው ኳስ ህይወትስ? ኳስ ተጫወትኩኝ ከሴኔ የጀመርኩት። የዛን ሰዓት የሚከፈለን 10 ብር ነው። ያው እኛ ደግሞ የአዲስ ከተማ ልጆች ብር አናጣም፣ ፍቅሩ ነው ኳሱ ላይ ነው የምንሄደውና ለፍቅር ነው የምንጫወተው። ስለዚህ ብሩ ተከፈለ። እኔ ክራይ ቤት ተጫውቻለሁ። ክራይ ቤት ተጫወትኩ። ሲጀመርኩኝ ወደ ቤት መጣሁ። ከዛ አሰብኩት በዛን ሰዓት ላይ ይሄ ላይፍ ሊሆነኝ አይችልም አልኩኝ። ኳሱ ላይፍ ሊሆነኝ አይችልም። ቦርሳ ትይዛለህ፣ በሰርቪስ ይበትነዋል፣ ትጫወታለህ ምናምን፣ ሸዋፕ አለ፣ ምንም ነገር የለም። ከዛ ጋር ነው አልኩኝ። እንዳሁኑ ዘመን ተጫዋቾች ዋጋ የሚሰጥበት ጊዜም አልነበረም አይደለ? አዎ በቃ ምንድነው ከኛ በላይ ቀጥለው ናሽናል ቲም የገቡ ጓደኞች ያሉ አብረን አንድ ክለብ የተጫወቱ አንድነት ቀዮ የሚባሉ ልጆች፣ አሸናፊ ባሪያው፣ አሪፍ ልጆች ነበሩ። በጣም እኛ ሰዓት ላይ በጣም ጎበዝ ክለቡ የዛን ሰዓት ክራይ ቤቱና ዳኔው እንደ ደጀነው እንደ እኛ ሲያለ እነሱ ዋና ቡድን ሆነው ብዙ ነገር እኛ እነሱ ነበር ፎሎ የምናረገው የምንጫወትበት። አለሙ ሜዳ የሚባል በጣም ደሳስ የሚሉ ልጆች ነበሩ። በጣም ጎበዝ እነ ፔሌ የሚባሉ አሪፍ ነገር ነበር። ደስ ይልሃል፣ ላይፉም ደስ ይላል። ግን እንደ ህይወት ቆመን ስታስበው ነው ልክ አይደለም። ህይወትን ሁሉ ይወስድብሃል። ስለዚህ ነው ብዬ አቆምኩኝ። ከዛ ወደ ራሴ ህይወት መጣሁ። ከዛ ወደ ስደት ወጣሁ። ቅድሚያ ሳውዲ አረቢያ ሄድኩኝ። ሳውዲ አረቢያ የተወሰነ ነው። እዛ ጋር ከሜዳችን በፊት እዚሁ ልጅነት ላይ ትንሽ ያዘላልከህና ተጫዋች በነበርክ እንግዲህ ያን ልጅ በነበርክ በሳት ሲሜዳ ማን ነው ሲቢ የምትጫወትበት ሰዓት አካባቢያችሁ ላይ እንግዲህ ቢያንስ የምትጫወቱበት ሜዳዎችም ነበሯቸው። ሌላ እንግዲህ በተለይ ያንተን ዘመን ትውልድ ወደ አልባሌ ነገር እንዳይሄዱ እንግዲህ ከያዙት ነገሮች አንዱ ይሄ ትርፍ ጊዜያቸውን የሚያጠፉባቸው በርካታ ነገሮች ወጣ ብለህ ሜዳዎች ነበሩ። አዎ አሁን ግን አሁን ነገር ተጫወተበት አይደለምና እዚህ የተሰራው ማዘጋጃ ቤት የተሰራው ቦታ ላይ ክለብ እኛ የምንሰራበት ቦታ ሜዳ የምንጫወትበት ነበር። እዛ ትሬኒንግ አለን። ፖስታ ቤት ገባ ብሎ ሻወር መውሰጃ አለን። አዋሪ ያለ አዋሪ አሁንም አልተነካም። እኛ ሰፈር ቀበሌ ነበር፣ አሁን ቀበሌ ተሰራበት። ብዙ ቦታ ስታይ
እነሱ ቢኖሩ ኳስ ተጫዋቹ በጣም ይበዛ ነበር። ታለንት እኮ የምታየው ሰፈር ውስጥ የሆነ ነገር ለቃለት ስታየው ነው የልጅ ታለንት አለው ብለህ የምትወስደው። ያ መታየው ታውታው የለም። እሱን ግዴ ለምን ታለንቱን እንኳን ብንተው እንኳን ቢያንስ ልጆቹን ደግሞ ጊዜያቸውን የሚያጠፉበት ሌላ ቦታ ላይ እንዳይሄዱ የሚያዙበትም ነገር ሊኖር ይችላል። አንዳንድ ጊዜ እኮ አሁን ስንመለከት ወደ አልባሌ ነገር ጥሩ ወደ ሱስ ምናምን ነገር መነሻ ቦታቸው ልጆቹ ጊዜው አላቸው፣ ግን ይህን ጊዜ ቦታ ላይ ይጠቀሙበት የሚለውን ነገር ነው። ዛሬ ትንሽ የምትባል ቦታ ላይ እንኳን ልጆች ትንሽ ወጥተው የሚጮሁ ከሆነ እረፍት ነሳችሁኝ እረፍት ከሌላችሁኝ የሚል ጎረቤት ስፍር ቁጥር የለውም። በዛ ላይ ኳስ ምንም ግቢ ውስጥ ይገባና ግድ የለም ልጆች ናቸው ይጫወቱበት ከማለት ይልቅ ይህን ኳስ ከሰጠኋቸው መልሰው እረፍቴን ከሚነሱኝ እዚሁ ማስቀመጥ አለብኝ ወይ ደግሞ መቅደድ አለብኝ ወደሚል ነገር ነው። እና እስኪ ይህን ከአንተ ጄኔሬሽን ጋር አነጻጽረው። አይገናኝም። እኛ የዛን ሰዓት ሜዳው ምሳሌ ቅርባችን የሰፈራችን ሜዳ አለ። ጀርባ ስንሄድ ሌላ ሜዳ አለ። ወደ 26 ስንሄድ አለሙ ሜዳ ይባላል። ወደዛ ወደ እንትን ጨፌ ሜዳ ይባላል። አሁን ጨፌ ሜዳ የለም። አሁን አለሙ ሜዳ ብቻ ነው ያለው። ወደዛ ስንሄድ ወደ 14 ሌላ ሜዳ አለ። ሸጎሌ ሜዳ ይባላል። እነ ፓቼ ምናምን ትላልቅ ሰዎች ተጫዋቾች የተገኙበት ቦታ ላይ አሁን የለም። በአሁን ሰዓት ቢዝነስ ሆነና ደግሞ ምን ሆነ ቤት ይከራዩና ግቢ እዛ ቦታ ላይ በገንዘብ ያን ገንዘብ ከየት ያመጣዋል? በሰዓት 2 ሰዓት ስንት 20 ሺህ ብር 10 ሺህ ብር ይላሉ። ከየት ነው የሚመጣው? ተው ግን ይህንን ነገር በደንብ አሁን እነ ዶክተር አብይ አንዳንድ እየሰሩበት ያሉበት ቦታዎች አሉ። እንደዚህ አሁን ለኮሪደር ቦታ ሲነሳ እንደዛው ተነስቶ አሁን ሴሚሲኛ አካባቢ አንድ ሜዳ የተሰራል። እንደዚህ ለኮሪደር ሲነሳ በሰበብ አንስቶ ሜዳ ቢሰራ በጣም ከኛ ጋር ምንም አይገናኝም። ምናልባት የዛን ሰዓት ህዝብ ብዛቱም ያናል ሰው አልነበረ አዲስ አበባ ላይ። አሁን ገጠርም ወደ ወጣም እኮ ስትል ቦታ ሜዳ ምናምን አስቸጋሪ ከኛ ጋር ምንም አይገናኝም። ማንም ሰው ሳይፈልገው ታለንቱን የሚያውቅበት የነበረበት ታይም ነው። አሁን ግን ከሱ ጋር ሜኒያው ምሳሌ 5 ልጆቼ ወንዶች ናቸው። 5 ልጆች ኳስ ተጫዋች መሆን የሚፈልጉ ናቸው። አሁን የኔ የመጀመሪያ ልጄ 14 ዓመት ነውና ፕሮፌሽናል ኳስ ተጫዋች መሆን ይፈልጋል። እንዴት ነው የምታረገው? አሁን ውጭ ሀገር እየሞከርኩለት ነው። አሜሪካን ፓስፖርት ነው ያለው። ልጆቼ ሁሉ አሜሪካን ፓስፖርት ነው ያላቸው። ቪዛ ምናምን ችግር የለባቸውም። ግን አካዳሚ ከ14 ካለፈ ብዙ አይቀበሉም። 14 ዓመት መጨረሻ እድሜው ላይ ነው። በቃ የሆነ ሜሴጅ ባሳይ በጣም ታዝናለህ። ያሉ ጓደኞቼን እየጻፈላቸው ፕሊስ አካዳሚ ፈልጉልኝ ላስት ማየር ከኳስ ተጫዋቾች ምን መሆን አልፈልግም ያለ ልጅ ሜዳ አተለት ወይም አካዳሚ አተለት እንዲህ ሲሆን በጣም ነው የሚያሳዝነውና ትንሽ ያሳዝናል ወላሂ። እንግዲህ ፕሮግራማችን በርካታ አድማጮች አሉት። ለመንግስት በኃላፊነት ደረጃ የሚቀርቡ ያሉ ሰዎች እንግዲህ እንደው ቢያንስ ለልጆቻችን እንኳን መጫወቻ መዝናኛ ቦታዎች ይታሰብ ነው። አንደኛው ማለት እኛ ጋር የነበረው ነገር ልጆቻችን ደግሞ እያጡት ነውና ይሄን ነገር ማጣታቸው ደግሞ አንደኛ ታለንታቸው እንዳይወጡ እያደረጋቸው ነው። ሁለተኛ ነገር ደግሞ ለሌላ ቤት ቁጭ ብሎ አንዳንድ ጊዜ ይሄ ለኤሌክትሮኒክስ በጣም ቅርብ መሆን ከዛ ጋር የተሳሰረ ነገር ውስጥ እየመጡ ነው። እሱ ደግሞ ራሱን የቻለ የጎንዮሽ ጉዳት እንዳሉት እንግዲህ በርካታ የሙያው ሰዎችም እየተናገሩ ነው ያሉት። እሺ ወደ አንተ ልመለስና አታ ሃይስኩል ከገባ በኋላ የሃይስኩል ህይወት እንዴት ቀጠለ? ከዛ በኋላ ውጤት መመጣ ውጤት እንደመጣ ልነግረኛልና ከዛ እንግዲህ ለአባት ወደ ራስን ወደ ንግድ መግባት ፈልገህ ነበርና እስኪ ከሃይስኩል ወጥተህ ወደ ንግድ እስከሄድክበት ያለውን ነገሮችን እናውራ። ሃይስኩል ያው ትምህርቴን በስነ ስርዓት ማር ነበር። ያው ዋና አላማዬ ትምህርት ላይ ነው የነበረው። ትምህርት ተመሪ የዛን ሰዓት የነበረኝ 9ኛ ክፍል 10ኛ ክፍል እያለሁ ማስበው ይሄንን ነው። ግን ተፈትኜ በጋፕ በተቀመጥኩበት ሰዓት ላይ ነው አልኩኝ በቃ ውጤት መጣልኝ አልመጣልኝም ማለት የሚል ውሳኔ ተገባሁት። ያ ያስገባኝ ደግሞ ኳስ ሳቆም የወሰንኩት ውሳኔ ነው። እዚህ ጋር የሚወሰንኩት ኳስ ሳቆም ነው ልክ አይደለም አልኩኝ። ምክንያቱ ይሄ ነው። ስለዚህ አሁን ደግሞ እዚህ ጋር ደግሞ መማር አለብኝስ፣ ግን ቤተሰቦቼን እያስቸገርኩኝ መማርም ካለብኝ የረዳኋቸው እማራለሁ። ከዛ በኋላ ነው በቃ ብዙ ኮርሶችን ወስጃለሁ እኔ።
በመፈልገው ማለት ነው። ማንም ሰው በሚፈልገው ነው መኖር ያለበት። በማይፈልገው ሲኖር አይሰራበትም። የኔ ፓሽን ምንድነው? ንግድ ነው። ያው ንግድ በተለያየ መንገድ ነግደዋለሁና ባህላዊ ብቻ አይደለም፣ በዘመናዊ መንገድ እሰራዋለሁ። ፓሽንን ካገኘ ምንም አትሆን። በቃ በዛ መንገድ ምን አደረኩኝ ነው አባቴ አላህ ይርሐሙ ጥሩ ነገር ነው የፈቀደልኝ። ስላረገመኝም ነው የተሳካልኝ ብዬ አስባለሁ። በዚህ ያልተረገምኩ አባቴ በጣም ተመርቄያለሁ የሚለውን ነገር እዚህ በጣም ነው አድምጠህ እየተናገርክ ያለውና እስቲ እሱን እንሰማለንና ግን አሁን የዚህ የትምህርት ውሳኔ ይህን እስቲ ዝም ብለን ቆም ብለን እንመልከተውና ሚፍታህ ምንድነው አንተን ብቻ ሳይሆን እንደ መንግስትም እስቲ ፖሊሲ አውጪዎችም አካባቢ ላይ እንደ ወላጅም እንደ ተማሪም ስንመለከተው የኔ ፓሽን ያለበት ቦታ አለ። በዛን ሰዓት ውጤት መጥቶልህ ነበር። ውጤት መጥቶልህ የሚሰጠው ደግሞ የተመረጡ ፊልዶች አሉ። ከዛ ፊልድ ዝንፍ የምትልባቸው ሁኔታዎች የሉም። በርካቶች ፍላጎታቸው ያለው ሌላ ቦታ ነው። ይህ የተመደቡበት ፊልድ ግን ሌላ ቦታ ላይ ነው። ያለ ፍላጎታቸው ያለ ምርጫቸው ተምረው እነሱም ጊዜያቸውን አጥፍተዋል። መንግስት መመልህ ቀላል የማይባል በጀት መድቦ አስተምሯቸዋል። ምንም ነገር እንትላይሉባቸው። ይሄ ነገር በምን አይነት መልኩ እንዲህ ነው መሳለጥ አለበት ብለህ ታስባለህ? ምክንያቱም አሁን አንተ እንዲወጣ ካደረገብህ ነገር አንደኛው ምልህ በቃ በዚህ መለወጥ አልችልም ላይፌን ነው። ግን መለወጥ እችላለሁ እንኳን ብለህ ልቀጥል ብትልም እኮ የኔ ፓሽን ያለበት የምትለው የቢዝነሱ ላይ ያንን ኮርስ የማግኘት እድል ምናልባት አናሳ ሊሆን ይችላል፣ ወይም ላታገኙ የምትችል ይሆናል። እነዚህ ነገሮችም አሉ። እንደውም በቅርቡ ምናልባት ከአዲስ አበባ ዩኒቨርሲቲ ራሱ እኮ 2 ኮርሶች ተማሪዎች የሉባቸውም ተብለው እንዳይቀጥሉ ተደርጓልና እዚህ ላይ ከሚፍታህ ተሞክሮ ምን እንውሰድ? እኔ አንድ ሰው ማንኛውም ሰው በሚፈልገው ነው መኖር አለበት ብዬ ማስበው። እኔ በማልፈልገው ቦታ እንድኖር ከተከደድኩኝ እኔ አይደለሁም ማለት ነው። ትምህርቱን ጨርሼው እወጣለሁ። ጨርሼው ስወጣ እዛ ቦታ ላይ ያለው የለም። ትልቁ ፖይንት እሱ ነው። እኔ ብዙ ሰክሰስ ሰዎችን ሳይ ኢንጂነር መሆን ፈልጎ ኢንጂነር የሆነ ሰው ሰክሰስፉል ሲሆን አይቼዋለሁ። ዶክተር መሆን ፈልጎ ዶክተር የሆነ ሰው ሰክሰስፉል ሲሆን አይቼዋለሁ። ሰው ልጅ እኛ ሀገር በጣም መሆን የለበትም። ማንም ሰው መማር ሲፈልግ የምትማረውን አርግ ወይም በዚህ ነው የምትመደው። አንደኛ ምርጫ ነበር፣ ሁለተኛ ምርጫ እንደሱ ነው ብዬ አላስብም። እኔ አሜሪካን ሀገር ቤተሰቦች በብዛት እዛ ነው ያሉት፣ ልጆችም አሜሪካን ስትስን ያሉት ብዙ ጋር አሜሪካን ሄዳለሁ። አሜሪካንም ተወሰነ ኖር ያለው እማየው ሰው ልጅ በምርጫው ነው የሚገባው። በቃ በፓሽኑ ከፓሽኑ እጅ ከወጣ ያ ልጅ ያ ሰው ተምሯል እኔ አላለም። የስ ቀለም ቆጥሯል ግን ተምሯል ብዬ አላለም። ለምን? በፓሽኑ ነው መሆን ያለበት። አንተ ዶክተሬት መማር ፈልገህ ነው አንተ መማር ያለበት ኢንጂነሪንግ ነው ከተባልክ ነው ነገ ኢንጂነሪንግ ላይ ስራ ቦታ ላይ ስትመደብ ሰክሰስ ትሆናለህ ወይ? እኔ ብዙ ሰዎችን አውቃለሁ በማይፈለግበት ቦታ ተመድበው ከተመረቁ በኋላ ስራ ገብተው ሰክሰስፉል አይሆኑም። ከዛ በኋላ የሚፈልጉትን በማስትሬት በመናመስ ሲማሩ አይቻለሁ፣ ወይንም ሁለተኛ ዲግሪያቸውን ሲሰሩበት አይቻለሁ። ይሄ ምንድነው አሁን እዚህ ጋር የመጣው የትምህርት ለውጥ ምሳሌ ተማሪዎች ላይ እየተሰራ ያለው ነገር የሚያነቃቃ ቢሆንም እቺ ነገር ላይ በደንብ ታስቦበት ቢሰሩበት ሀገር ሰክሰስፉል ይሆናል ብዬ አስባለሁ። አሁን ብዙ በትምህርትና በተመርቀው የሚሰሩትን ሰዎች ስናያቸው ከፓሽን ውጭ የሆኑትን በዚህ ይመስለኛል እኔ ሳስብ። ጥሩ እንግዲህ ሚፍታህ 2 ጊዜ ራስ ውስጥህን አዳመጥክ። አንደኛው ኳስ ላይ ያለ ይሄን ነገር መቀጠል አለብኝ የለኝም፣ ውስጥህ ሚፍታህ ውጤት አታመጣበትም፣ ስለዚህ ሌላኛውን መንገድህን ቀጥላለህ። ሁለተኛው ደግሞ 12ኛ ክፍል ተፈተንክ፣ ውጤት አመጣህ። ያ ውጤት ያመጣ ውጤት ደግሞ በርካታ ተማሪዎች ይጓጉለት የነበረው ዩኒቨርሲቲ የመግቢያ ውጤት ነበረ። ዩኒቨርሲቲ አልገባም፣ ውስጤ ግን ቢዝነስ ላይ እንድቀጥልበት እያለኝ ነው ብለህ ወደ ቢዝነሱ ገባህ። አባትህን ጠየቅ፣ ደጋግሞ ለምን ተባልክ? ምርጫዬ ነው አልክ። አባትህ ምርጫህን አከበሩ። ከዛ በኋላ ወደ ምን ስራ ገባህ? ያው ንግድ የጀመርኩት ከልጅነቴ ነው ብያለሁ። እና አንድ በጣም የምወደው ጓደኛ ነበረኝ፣ ያው እንደ ወንድሜ የማየው ማለት ነው። አንድ አይነት ልብስ እየለበስን ምናምን
ያደገ ልጅ ነበርንና በዛን ሰዓት ቅድም ስነግርህ ትምህርት ቤት እያለን ይሄ ከውጭ የሚመጣ የልጅ አዲስ የሚወለዱ ልጆች ልብስ በማቴሪያል እያደረግን እንሰራ ነበር ብዬ ነበር እና ምን አሰብን ይህንን እቃ ለምን ከውጭ አናመጣ ማለት ነው። ከዛ እኔ በልጅነቴ ያስቀመጥኩት ብር ነበርና አንድ አቶ መሐመድ የሚባል ሰው አለ፣ በጣም ጥሩ ሰው ነውና እዛው መርካቶ ነው ያወቅኩት። እንደነገርኩ መርካቶ በጣም ወደዋለሁ። አሁን ላይ መግባት አልፈልግም፣ በጣም ክራውድድ ነው ምናምንና ያው ታይምም ስለሚወስድ ስራም የለኝም መርካቶ ላይና እሁድም አላምነውም ነበር። እሁድ ራሱ ሄጄ እዛ ነበር ውዬ ወደ ቤት ይገመለስ ነበርና ዱባይ የሚመላለስ ሰው ነበርና የተዋወቅ ነው። ከዛ ፓስፖርት ማውጣት አትችልም የዛን ሰዓት ያለ ሪዝን። ከዛ እኔ ዶክሜንት አስመጣላችኋለን አለን። ከዛ እሺ አልነው። ዶክሜንት ይዞልን መጣ። የሚከፈል ብር ነበረ፣ እሱን ትከፍላላችሁ አለ። እሺ አለን። ከዛ ያው እሱ ከቤተሰቡ ነው የሚያገኘው፣ እኔ ደግሞ ራሴ ሰርቼ ያስቀመጥኩት ነገር ነበርና 2000 ብር ትከፍላላችሁ አለ። ይሄ ማወራ 85 ትንሽ ብር አይደለም 2000 ብር። ከዛ የሱ አባት አይሆንም አለው፣ ፓስፖርቱን ካላየው አልከፍልም አለ። ከዛ ያው ሰውየው ደግሞ ፕሮሚስ አድርገን እንትን ብለናል። በቃ ምን አልኩት እኔ የኔን ወረቀት ያዘው፣ የኔን ብር ለሱ ከፍልለታለሁ። እሱ ፓስፖርቱን ከወሰደ በኋላ እኔ ደግሞ በተራ ያወጣሉ። አባትየው ብሩን ሲሰጠው አባትየው ፓስፖርቱን ካላየው አልሰጥም ብለዋል ስላለ ብዬ ነገር ነው። ሰውየው አሰበበትና አይ ግድ የለም በቃ ውሰዱት 2000 ብር ስጡኝና ይሁን ሰዱ ያኛውን ታመጡልኛላችሁ አለ። ከዛ ከሱን ፓስፖርት ወሰድን እኔና እሱ ማለት ነው። ምን ልናደርግ ንግድ ልንነግድ። እንግዲህ የነበረኝ የፓስፖርት ብር ነው። እሱ ደግሞ ከአባቱ ነው የሚቀበለው። ከአባቱ ፓስፖርቱን ከወሰደ በኋላ ተቀብሎ ለሰውየው መለሰለት። ፓስፖርት ብርቅ ነው የዛን ሰዓት። ፓስፖርት እጅ ላይ ከያዝክ ወጥተህ ብዙ ነገር ማድረግ ትችላለህ። ዶላር 2 ብር ከ10 ሳንቲም ነበር የዛን ሰዓት ባንክ ምንዛሬ ማለት ነው። 1 ዶላር 2 ብር ከ10 ሳንቲም። ከዛ ያው ብር ከቤተሰብ ፈልገን ለኔ ስንል ከሚያምነን አጣን። ብር የሚሰጥ እንልነግድበት ማለት ነው። ከዛ ምን እናደርገው ነገር ግራ ገባን። ከዛም በኋላ እኔ የሆነ ሀሳብ መጣልኝና በቃ እኔ መሄድ አለብኝ አልኩት። ከሀገር መውጣት አለብኝ አልኩኝና አንዴ ጓደኛዬ ቤተሰብ ነበሩና ስጠይቃቸው የአሜሪካን ቪዛ 10,000 ብር ነው፣ 8,000 ብር ያስፈልጋል። የእሳቸው ልጅ ሄዳው ነበርና በዛው መስመር ፈልጉልኝ ስንላቸው አሁን እሱንም ብር ስጡን ስንላቸው እምቢ አሉ። በቃ እኔ ተነስቼ ሳውዲ አረቢያ ሄድኩኝ። ትንሽ እንትን አልኩኝና በቃ ምንድነው አላማዬ ብሩን ይዤ መጥቼ ንግዱን ለመነገድ ማለት ነው። አሞኝ ደሞዝ እንዳይቆረጥብኝ ሆስፒታል አልሄድም፣ ደሞዝ ስራ አልቀርም። የት ሳውዲ አረቢያ ሄጄ ሳውዲ እንዴት ተቀበለች ማለት እዛ የሚቀበል ቤተሰብ በኡምራ ቪዛ ሄድኩኝ። በቃ ሰው እንደሚኖረው መኖር ጀመርኩ። ጥሩ የተቀበሉኝም ደግሞ የጓደኛ ቤተሰቦች ናቸው፣ ጥሩ ሰዎች ነበሩ። በቃ ወጣት ነኝ፣ ያው መኖሪያ ፈቃድ አልነበረኝም፣ ግን ያው ላይፍ ደስ በሚል መንገድ አለፈ። ወጣት ስትሆን ምንም አትፈራም፣ እንትን አትልም፣ ምን አትልም። ትራንስፖርት ባስ ላይ ስትወጣ እንደ አገሩ ሸባብ እንደ አገሩ ወጣት እነሱ ሳይከፍሉ ይገባሉ፣ እኛም ሳይከፍል ገብተን እንወጣለን ምናምን። እንደዛ ላይፍ አለፈ። ስራ ጀመርኩኝ፣ የራሴን ነገር ያስኩኝ። ወደ አገሩ ባርቄ ልመጣ ስል አባቴ ይቅርብ አትምጣ አለኝ። እኔ አባቴ ከልብ ይወደዋለሁ። የኔ ወሰነብኝ ውሳኔ ከባድ ነው። አገሩ ደስ አይልም። ብቻዬን ከሰማ ወንድሞችና እህቶች ይምጡ አለኝ። ምን ማድረግ እችላለሁ? አረኩና ያው እንደዛ ሁኜ ያጠራቀምኩትን ገንዘብ ለነሱ ልኬ እነሱ ወደዛ እንዲመጡ አደረኩ። ከዛ ያው ትንሽ ቆየው። እነሱ እንትን ካሉ በኋላ ትቼ እዛ ሁኜ ስሰራ የጂፕስ ዲኮር ሙያው ነበረኝ።
በጣም ብዙ ብር ይከፈል ነበር በዛን ሰዓት። የተማርከው እንዴት አወቅህ? እዛው አንድ መግሪቢዎች ነበሩ እኛ ቤት ጎረቤት የምንኖርበት እና እናትዬ ሞሮኮዎች በጣም ይወዱኝ ነበር እናትዬውና ሱቅ ውስጥ ስሰራ የሆነ ልብስ ቤት ሰራ ነበር። እዛ የስራ ፖሊሶች ይዙታል እናንተ ጋር ገብቶ ይወጣ ትላቸዋለች። ከዛ ያሉ ከነሱ ጋር ለመድኩ ማለት ነው። ያው ሲከፈለ ደግሞ በጣም ብዙ ብር ነበር የሚከፈለ። እዛው ያለው ደግሞ የዱባይ ዲል አገኘውና አንድ ሰው እየመጥቶ ከኔ ጋር ይስራ ሼር አሰራዋለሁ ብሎ ዱባይ ይዞኝ ሄደ። ከዛ መጥቼ ከአዲስ አበባ ወደዛ ዱባይ ሄድኩኝ። ዱባይ ማየሁት አሁን ሰውዬው አላህ ረህሙ ሞቷል ሲባል ሰምቻለሁ። ያው አልተግባባንም ያለኝን ነገር ስላላገኘው አልተግባባንም። እዚህ ጋር ግን እንትሳንል ለመሰለ በኋላም ከዚህ ከውጭ ሀገር ስራ እድሎች ጋር በርካታ ነው በተለይ በቀጣይ ፕሮግራማችን በርካታ የምናወራቸው ነገሮች አሉና ሚፍታህ በኡምራ ቪዛ ሄዶ እዛው ቀርና የስራ እድሎችን አገኘ። ያው በጣም ከረጅም ጊዜ በፊት ነው። በእንደዚህ አይነት መልኩ ሰዎች ወጥተው ብዙ ህይወታቸው የተቀየሩ ሰዎች አሉ። አሁን እንደዛ አይነት ነገሮች አይደሉም ያለው። ሰዎች ሄዶ በሚሰሩበት ሰዓት ልክ እንዳሁን ጊዜ እንደምንመለከተው እየበረገክ ዲፖርት የማድረግ ወይ ደግሞ የመመለስ ነገሮች አሉ። ግን እንደዚህ አሁን ያለበት ሁኔታ አልነበረም። ኢቭን በምትመለስበት ሰዓት እንኳን በአግባቡ ተይዘህ እንኳን የዛው የሳዑዲ መንግስት ቲኬትን በሙሉ ከበር አድርጎ የሚመልስባቸው ሁኔታዎች ነበሩና በጣም ጋፑ ሰፍቷል ማለት ይሄ ህጋዊ ባልሆነ አይነት መልኩ ሄደ ሰክሲድ አድርገህ የመመለስ እድል አሁን ወደ ዜሮ የቀረበበት ሁኔታ ነው ያለው። እና እዛ ጋር መጀመሪያ አንተ ያለ ስራ ፍቃድ ሄደህ ምን ቻሌንጆች አጋጠሙ? እንዴት ተወጣሃቸው? ገንዘብንስ እንዴት ሴቭ ማድረግ ቻልክ? ሰው የመተባበር የመረዳዳት ሁኔታ አሁን ሁሉም እምልህ አንደኛ ሰዎች በባህሪያቸው መጥፎ ሆኖ ሳይሆን ራሳቸው ላይ ያለው ችግር ሌላ ሁለተኛ ወገንን እንዲቀበሉ የሚያደርጋቸው ሁኔታ አይደለም ያለው። ግን አንተ በነበርክበት ሰዓት የነበሩት ያቺ መልካሟን ነገር ሲናወራት በደንብ አይገናኝም እንኳን እና እዚህ ጋር ሊፈለኩት ነገር እማያውቁ እማትመሳሰላቸው በዜግነትም በሀገርም በምንም ነገር ማትመለሳቸው የሞሮኮን ዜጎች ናቸው ሰዎች ናቸው። እንግዲህ በእንደዚህ ሰፖርት አድርገህ የሆነ ዳይናሚክ የሆነ አይነት የህይወት ለውጥ ያመጡልህ። ይሄ እንደ ሎተሪ ብለን የምናስበው ነገር ነው። ግን መልካምነታቸውን እስቲ ገጠመኞችንም እናወራለን እንደፈው። አዎ ምንድነው የዛን ሰዓት የነበረው ሰውና አሁን ያለው ሰዓት አይገናኝም። በዛን ሰዓት መኖሪያ ፍቃድ ካለው የሌለው ይበልጥ ነበር። አንድ ቤት መኖሪያ ፍቃድ ያለው ሰው ሊኖር ይችላል፣ ሚስቱ ልጆቹ ላይኖራቸው ይችላል። እዛ ቤት ውስጥ ደግሞ 20-30 ሰው ሳይኖረው ይኖራል። እንዴት ነው? ሴቶቹ በተመለከተ በሳምንት አንዴ ነው ወይ በ15 ቀን አንዴ ነው ቫኬሽን የሚመጡት እረፍት የሚመጡት። ወንዱ በተመለከተ ወይ ተመላላሽ ይሰራል ወይ ኮምፓውንድ ውስጥ ገብቶ ይሰራል። የዛን ሰዓት ላይ መኖሪያ ፍቃድ ብዙም አትጠየቅም። ብዙ መኖሪያ ፍቃድ የለውም ተብሎ ስራ የሚያጣ ብዙ ሰው አልነበረም። ስፔሻሊ ትንሽ ሙያ ካለ በቃ ማንም ሰው ነው የሚለምነ። እኔ ያልሞከርኩት ነገር የለም። ብዙ ነገር ሞክሬያለሁ። እዛ ሀገር ብየዳ ሞክሬያለሁ። ፈርኒቸር ውስጥ ገብቻለሁ። እንደዛ ስገባ የመጀመሪያ ስል ወደ ስራ ስገባ እንዴት ነው የገባሁት? ኡምራ አደረኩኝ። ኡምራ ወቅት ረመዳን ላይ ነው የሄድኩት። ከዛ ሀጅ ስናረግ ባንክ ባስኬትቦል የሚጫወቱ ልጆች አገኘው፣ ቀመርና ማን የሚባሉ ሰዎች። ከዛ ሀጁ ላይ ስናወራ ምናምን አንተ እዚህ እኮ የሚመጣው የገጠር ሰው ነው እንዴት መጣህ አለች። በቃ እኔ ደስ ብሎኝ መጣሁ። አበሾች ናቸው። ከዛ ከነሱ ጋር ተግባባን፣ መጠያየቅ ጀመርን። ከዛ በኋላ ሲያወሩኝ ከቤት ባንክ እጅ ኳስ ተጫዋች ነበር። ከዛ በሱ ተግባባን ምናምን የሆነ ቦታ ስራ የሆነ ሰው አስተዋወቁኝ፣ ስራ ገባ። እሱ ስራ ሞከርኩት። ከዛ በኋላ እሱን ትቼ ሌላ ቦታ ከዛ ቦታ አልኩኝ። ፋይናሊ ግን ወደዚህ ጋር መጣሁ። ወደዚህ ጋር ስመጣ ለምን ኮምፓውንድ ነው ማደሪያ ያለው፣ ከፈለግ ትወጣለህ፣ ከፈለግ አትወጣም። ገንዘብን ሴቭ ማድረግ ትችላለህ። ምግብ እዛው ኩክ እያረክ ነው የምትሰራው ምናምን ምን ነገር ደስ ይላል። ስለዚህ የዛን ሰዓት ይሄን ያህል መንገድ ላይ ፍተሻ ፖሊስ አቁሞ እንደዚህ የሚል ብዙ አልነበረም። ገጠመኞች ይኖራሉ በሆነ አጋጣሚ። በዛ አጋጣሚ አንዳንዴ ያዙኝ ስትላቸው አይዙ
ወደ ሀገር መግባት ፈልጋለሁ ብለው እንኳን ብትላቸው አይዙም። እሱን ነገር እኮ ሰማሁኝና በጣም ተገረምኩበት። እኔ ወደ ሀገር ለመግባት ፈልጌ ብዙዎች ምክንያቱም ተይዘው ወደ ሀገር በመግባበት ሰዓት የሳውዲ መንግስት ቲኬትም ሸፍኖልህ ነው የሚመልሰህ ሁሉ ነገር በቃ ቲኬት ይሸፈንልሃል። አቢዩዝ አትሆን ምን አትልም። ኤምባሲ ይመጣልሃል። ኢትዮጵያዊነትን መሆን አረጋግጦ ዲሴፓሲ ይሰጥሃል። ቲኬት ይቀርብልሃል። ንብረት ካለ ንብረት እዛ ድረስ ይመጣልሃል። ወደ ሀገር ትገባለህ። አሻራ የለም ምን የለም። አሁን ግን አሻራ አለ። በቃ ነገሩ እየከበደ ሲመጣ የሰውን ብዛት እየጨመረ ሲመጣ በፊት እንደምታየው ሳውዲ የነበረችበት ስታንዳርድና አሁን ያለችበት ስታንዳርድም አንድ አይደለም። እኔ ወደ ኤጀንሲም ስራ እንድመጣ ያደረገኝ ይሄንን ሳይ ነው። ይሄን አየው ኦፖርቹኒቲዎች አሉ። ለምን ዘዛን በጣም አልኩኝ። እናነሳለን። ጥሩ የሚፍታህ በእነዚህ አይነት ሁኔታ ላይ ሳውዲ በጥሩ ሁኔታ ተቀብላ ልከዋለች ማለት እንችላለን። ጥሩ። ከዛ በኋላ እንግዲህ ወደ ዱባይ ለስራ ሄክ። ዱባይስ እንዴት ነበረ? ዱባይ ጥሩ ነበር። ያው ከሰውየው ጋር ዲላችን አልመጣ ስላለ በቃ በጠስ ነውና እኔ ያው ከዚህ በኋላ አልኩኝ በቃ የራሴን ስራ መጀመር አለብኝ አልኩኝ። ዱባይ ውስጥ መስጊድ ውስጥ አድርሻለሁ። ዱባይ ላይ መርካቶ ላይ እንደዚህ አድርሻለሁ። ምንም ላለማስቸገር እሺ በደንብ እናባረው። ጥሩ ስሜት ነው። እንግዲህ ተረጋጋ። ምክንያቱም ያው ሌሎቻችንም እንድንማርበት ነው የሚፍታህ አሁን ያ መልካም በምንልበት ዘመን ሰዎች ስደት ላይ ምን ችግር አጋጥሟቸዋል? ዛሬ በየትኛውም አይነት መልኩ የምን መሰለ የሆነው አላይን የምትባል ከተማ ነችና ወደዛ ነበር የሄድኩት። ዱባይ በአቡዳቢ ስር ላይ ያለችው አላይን የምትባል ከተማ ካምፓኒ የተመሰረተው እዛ ነውና ሰውየው ያው ትንሽ ስኳር አለበት ምናምንና አብሬው ዲላይ ያደረግነው ብዙ ነገር ነውና እዛ ጋር ሲሄድ ደስ የማይል ነገር አገኘው። ከዛ አንድ የመኒ አሊም ይባላል በጣም ደስ የሚል ሰውዬ በዛው እየሰራን እያለ የኔ ረዳት ሆኖ አንድ የመኒ ያለና በእነሱ መካከል ተዋወቅንና በቃ ከእሱ ጋር ጓደኛ ሆነን በቃ በሻም ይወዳል። በረፍት ሰዓቱ ያገኘኛል፣ እንገናኛለን ነው። ትልቅ ሰው ነው። ከሰዎቹ ጋር አልተግባባንም እና ያው በፍርድ ቤት ነው የጨረስነው። ዱባይ ላይ ደግሞ ደስ የሚል ነገር ህግ ነው። ከሰውየው ላይ ያሉትን ነገሮችን ተነጋግረን ለመወሰን ፍርድ ቤት በቆምንበት ሰዓት ላይ የሰጠ ገንዘብ አለ ወይ አሉኝ። ለእኔ አዎ አለ። ምን በዚህ ጊዜ እንደዚህ ፈርምሃል ወይ አልፈራ። እሱ አይታሰብም። በቃ ያለውን ገንዘብ ስጠው ለመበጠስ ሁሉን ለመበጠስ ፍርድ ቤት ወሰነና በዛ ተለያየንና እኔ ከዚህ በኋላ በቃ የራሴን ስራ መስራት አለብኝ ብዬ በሞክርበት ሰዓት ላይ የግል መኖሪያ ፈቃድ ያስፈልገኝ ነበረ። እዛ አንድ ሀበሻ ሬስቶራንት የነበራት ወይንሸት የምትባል ነበረችና እሷን በቀን ያሰራልሃለሁ አለች። እሺ ብዬ ለእሷ እንትን አደረኩኝ። ከዛ እኔ ወደዚህ ተመልሼ መጣሁ። በቪዛው ተመልሼ እንትን አደረኩኝ። እዛ ሴት በጣም አቢዩዝ አደረገችኝ። ፓስፖርቴን ይዛ ምናምን አልሰጥም አለች ምናምን ብዙ ነገር ለማድረግ ሞከረች። ለምን ማለት ዲል ባረጋችሁበት ያልከፈልካት ያሰጣት ነገር አለ እንደሱ አለ ወይስ ከዛ በላይ አስባ ባይሆን ነው? እኔ ዲል አረግን ዲል ባደረኩበት ነው እንትን ያደረኩትና ፓስፖርቴን ይዛ መኖሪያ ፈቃዱን ያሰራችልኛል መሰለኝ። ከዛ እንዳጋጣሚ እሷ ደግሞ ስፖንሰሯ ኢትዮጵያዊ ሆኖ የማራታዊ ዜግነት ያለው ሰው እስክንድር ይባላልና መጨረሻ ላይ ለሱ ነገርኩት። በቃ እሷ ቤትም ነበር የምኖረው። ልጆች አሏት፣ ትላልቅ ልጆች። ከነሱ ጋር ጓደኛ ነበርኩ ምናምን እና ብዙ ነገሮችን አለፉ እና በቃ ፓስፖርቱን ስጭኝ ስላት ፓስፖርቱ ብል የለም በጣም እንትን አለኝና እየሰራህ አልነበርክበት ሰዓት? ኖ መኖሪያ ፈቃድ ገና ኢትዮጵያ ሄጄ የአዲስ መኖሪያ ፈቃድ ይዤ መጥቼ መኖሪያ ፈቃድ ለመጨረስ ነው የመጣሁት። ያዚያን ታይም ነው እዛ ነገሮችን ሀፕን ያደረገውና
ከዛ ስጪኝ ስላት እምቢ አለች ፓስፖርቴን። ከዛ እሱ ስፖንሰሯ ስለሆነ እባክህን እስክንድር ንገርልኝ ምናምን ስለው እንትን አለች። ከዛ አንድ ቀን በጣም ይዞኝ ስራ ቦታው ላይ ነው እንትን አለና ፓስፖርቴን አስለ ልጅ በቃ ፖሊስ ጣቢያ ከሰስኩ። ከዛ ፖሊስ ጣቢያ ሌላ ነገሮችን ጨማምራ እንትን አመጣችና እኔ በዛ መኖሪያ ፈቃድ ነው የመጣሁት፣ ግን መኖሪያ ፈቃድ አልተሰራልኝም። ከዛ ይሄን ሲያዩ ፓስፖርቱን አምጪ ተባለች በፍርድ ቤት። ፓስፖርቱን አመጣች፣ ታይፕ መኖሪያ ፈቃድ አልተሰራ። ከዛ በዛን ሰዓት እኔ ማንም እዛ ማቆሰው የለም። በዛን ሰዓት ማንም ሰው ላለማስቸገር በቃ አንዴ መስጊድ አንዴ ምናምን እያደረኩኝ አሳለፍኩት። የመኖሪያ ፈቃድ ጉዳይስ ምን ደረሰ? በቃ በፍርድ ቤት ጨረሰዋ። አምጪ ተባለች፣ ተሰራ። ፍሪ ቪዛ ነው። ፍሪ ቪዛ የሚባል ያው አይቻልም፣ ግን ያው ፍሪ ቪዛ እንትን ተብሎ እሱን ተቀብዬ እንትን አደረኩና ከዛም በኋላ በቃ የራሴን ላይፍ ጀመርኩ ማለት አየሁኝ። ከዚህ በኋላ ምንድነው ግን አለመግባባቱን ከሷ ጋር የፈጠረው? ምን እንደፈለገች ነው ያልገባኝም። ገንዘብ የሚሰጠውን ሰጥቻት ነው ፈቃዱን ያሰራችልኝ። ከዛም በኋላ ብዙ ነገር ተፈጠረ። ከዛ ይሄ አሊ የሚሉት ሰውዬ ሰማ፣ የሆነ ነገር ሰማ። ምንድነው እንደዚህ ከዛ አበሾች አሉ ብሎ አበሾቹን አስተዋወቀኝ። እዛ የሚማሩ ልጆች ነበሩ እንደውም ሴል መስዑድ ነው የሚባሉ። ከዛ እነሱ ጋር ለምን እዛ ትሆናለህ እነሱ ጋር ለምን አትሆንም ምናምን ልጆች ሲነግሩ ነው እኛ ጋር ና ብለው እነሱ የሚኖሩበት ኮምፓውንድ አለ እነሱ ጋር ማደር ጀመርኩ። ከዛ መኖሪያ ፈቃድ አለቀ። ከዛ እዛው ደግሞ ኖክ አድኖክ የሚባል ነዳጅ ማደያ ከዚህ ሄዱ ያው ደግሞ በእንደዚህ እንዳሁኑ ዱባይ ውስጥ አበሻ እንደዚህ በዛበት ጊዜ አልነበረም። ከዚህ ግን የሄዱ ልጆች ነበሩና አንድ ማደያ ነበር፣ እዛ ማደያ ውስጥ ይሰሩ ነበር። ከዛ ደግሞ ወጣውና እነሱ ጋር ገባሁ እስከሚሄድ ድረስ ማለት ነው። ከዛ እነሱ ጋር ማድረግ ጀመርኩኝ። ከዛ ይሄ የምፈልገውን ነገር ማስተካከል ጀመርኩኝ። አሁን አካውንት ያለው ኢትዮጵያ ነው። ቤተሰቦቼ ይሄን ችግር መንገር አልፈልግም እንዳይረበሹ ብዬ ማለት ነው። ከዛ ትኬት ቆርጬ ወደ ሀገር መመለስ ነበረብኝ። ለምን አጥቼ ከዛ በኋላ ንግድ ልጀምር ማለት ነው። ትኬት ምን ቆርጬ ለምታ ከዛ እዛ አድኖክ የሚሰሩ ሰዎች እኔ ወደ ሀገር መመለስ ስለምፈልግ የትኬት ብር አዋጡልኝ አልኳቸው። ሰሙኝ። እሺ እናደርጋለን ምናምንና አንድ ቀን በማታ ወደ ቤት ለመተኛት ወክ እያደረኩ ስመጣ ሁለት ወንድማማቾች ነበሩ። ማንም የመጣ እኛን ያስቸግረናል ምናምን ሲል ቀስ ብዬ እሰማን እንዲህ ልገባ ስል እሰማለሁ። እንዳልሰማ ሰው ሆኜ ከቤት ወጣውና እዛው አሊ ጋር ሄጄ እሱ ጋር አድሬ አሁን ከዛ ያለውን ነገር ስነግረው ቀጥዋቸው አለኝ። ከዛ ተዋት ትኬቱን ቆርጦልኝ ይዞልኝ መጣ። ራሱ አሊ የሚሉት አሊ ማለት ያን በዚህ ታወቀው የመን ልጅ ማለት ነው። ስሜት ሰው አሁን በቅርብ እንትን ብሎ ትንሽ አሞት የመን ያለው ረጅም ጊዜ አልተገናኘንም ነበር። ተገናኛላችሁ። ከዛ ወደ ሀገር ጠቅልዬ ልመጣ ስል ሰዎቹ 50 ሪያል 100 ድርሃም ምናምን ማዋ እንደለማኝ ሊያዋጡ ሞከሩ። እኮ ቸግሮኝ አይደለም እኔ ወደ ሀገር መመለስበት ደግሞ የወንድሜ ያስተውልኛል። ከእናንተ አልፈልግም አላህ ይስጥልኝ ቻው ብያቸው ወጣሁ። ከዛ ሀብዬ ኑሬን ጀመርኩ ማለት ነው። ወደ ኢትዮጵያ ተመለስኩ። ከዛም በኋላ ንግድ በጣም ይዜ ነበር ማለት እዛ አሁን ይሄን ያህል የመኖሪያ ፈቃድ ለማሰራት የፈለከው ተመልሰ በኋላ ወደፊት ለመጣ በቃ ተመላላሽ ለመሆን ለምን ቪዛ አልጠይቅም ሁሌ እንደዚህ አለለም ከሚል ኢትዮጵያ ፓስፖርት ደግሞ ሲኖር ብዙ ጊዜ ቪዛ ላይ አስቸጋሪ ነው። እኔ አልহামዱሊላህ ቪዛ አልተቸገርኩም። ከልጅነት ጀምሮ የአውሮፓን ቪዛ በዚህ መንገድ ብዙ መኪና በጣም ሰርቻለሁ። ከዛ በኋላ መጣህና እሺ ከዛ መጣውና መንገደኛ ጀመርኩ ስራ። ከዚህ ሄዳለሁ በሻንጣ ቀይዤ እመጣለሁ። እሱን ትሸጣለህ 50 ሺህ ብር 100 ሺህ ብር ታገኛለህ። በቃ እሱ መስራት ጀመርኩኝ። ከዛ በኋላ ደግሞ እያየሁ ቀስ በቀስ ማርኬት ምን አለ ምናምን የሚለው ነገር መቶ ነገር ሞከርኩኝ። ይሄን ስል ያን ስል ይሄን ስል ይሻላል የሚባለውን ይሄ ይሻላል ይሄ አምጣ ይሄ ይሻላል አምጣ። በዛ ልክ ዱባይ ስመላለስ ደግሞ ለምን ይሄ ኤጀንሲውን ስራ አልሞከረም የሚል መጣልኝ። ስራውን በዚህ መንገድ ነው የጀመርኩት። በቃ ስራም ብዙ ነገር ሰርቻለሁ ከትልቅ እስከ ትንሽ ዱባይ ዳሪ ትሄዳለህ። ምሳሌ እዛን ሰዓት ሞባይል በጣም ብርቅ ነበር። ሞባይል ስኒከር ጫማ ምናምን አንድ ሻንጣ ሁለት ሻንጣ ሞልተህ ስትመጣ የትኬት ምናምን ከበር አድርገህ 50 ሺህ ብር ምናምን 60 ሺህ ብር ታገኛለህ። እንደዚህ አይነት ነገር ውስጥ ገባ።
ከዛ ቀስ በቀስ እያልኩኝ ቤተሰቦችን እየረዳው ራሴንም እየረዳው አሁን ላለሁበት በቃ። ጥሩ እንግዲህ የስደት ህይወትን እንግዲህ አይተኸዋል ሳኡዲ ላይም ከዛ በኋላም ዱባይ አስቸጋሪ የሆኑ ነገሮች ማጋጥመኛል ብለሃል፣ በተለይ ዱባይ በነበርክበት ሰዓት እና እስቲ ሁለቱም ሀገር ላይ የነበሩትን የስደት ህይወቶችን ትንሽ ነገር እንድናወራ ፈለግኩኝ። ያው በርካቶች አሁንም በህጋዊ ሆነ ህጋዊ ባልሆነ መንገድ ስደትን የመጨረሻና የመጨረሻ ብቸኛ ምርጫ አድርገው ይመለከቱታል። ነገር ግን የመጨረሻ ምርጫ አይደለም፣ እንደ አማራጭ የሚቀመጥ ነገር ነውና ሰዎች ሀገር ውስጥ አለ ከሀገር ውስጥ ወጥቼ መስራት መኖር ፈልጋለሁ ካለ የህገ መንግስታዊ መብታቸው ነው። ያንንም እንግዲህ ያው መንግስት ማክብሮላቸው በአግባቡ ፓስፖርት ሰጥቶ በህጋዊ መንገድ እንዲሄዱ ይበረታታሉ፣ ይደገፋሉ። ሀገራችን እንግዲህ የቆንስላ ቢሮዎችም በተቻለ መጠን እንግዲህ ባላቸው አቅም ለማገዝ ይሞክራሉ ማለት ነው። ከዛ ውጭም ደግሞ ህጋዊ ባልሆነ መንገድ ደግሞ ስደትን እንደ ምርጫ አድርገው የሚመለከቱ ሰዎች አሉ። እሱ እንግዲህ የሚቀጥለው ፕሮግራማችን ላይ በሰፊው እናወራዋለን። ግን አንተ በነበርክበት ሁኔታ ውስጥ እንኳን ያኔ ሰላማዊ ደህና በሚባልበት መንገድ በነበረበት ጊዜ የችግር ህይወቶችን አሳልፈሃል። ከሳኡዲ በከፋ ሁኔታ ደግሞ ዱባይ ላይ እስኪ ስለሱ ብለን በአብራርተን እንመልከት። እኔ ሳኡዲ ምንም አላየሁም። ደስ የሚል ነገር ነው ያሳለፍኩት። ማለት ዘመኑም ደስ ይል ነበረ፣ ሰው የሚዋደድ ነበርና ሰው የሚፈልግበት ቦታ ነበር። ሳኡዲ ላይ እኔ ምንም አላየሁም። ጥሩ ነገር ነው። እኔ ወደ ሳኡዲ ሲሄድ አንድ ቀን ውጪ አድሬ ሳላቅ ነው በፍላይት ወደ ሳኡዲ ሄድኩት እና እንደዛ ሆኜ ሄጄም መጥፎ ነገር አልገጠመኝም። ሁልጊዜ አንድ ነገር ሳስብ የማስበው እናትና አባቴን ነው። እናትና አባቴ ያረገሙኝ ምንም አይገጥመኝም እላለሁ። ሳኡዲ ሲሄድ በልጅነቴ ነው የሄድኩትና ሳስብ ባሳለፍኩበት ነገር ላይ ሳኡዲ እኔ አሁን ባለበት ሁኔታ ከ40 ምናምን በላይ ሀገሮች ሄጃለሁ። አንዱ የሚባሉት አውስትራሊያ፣ ካናዳ፣ አሜሪካን፣ ኤሮፕ ምናምን እስካሁን ወደ 40 ምናምን ሀገር ሄጃለሁ አውቃለሁ። ግን ለዚህ ሁሉ መነሻ የሆነኝ ሳኡዲ ነው። ያው ሳኡዲ የእምነት ሀገር ነው። ብጠላውም ሳኡዲን ላይፍ ስታይሉን ባልወደውም መካና መዲናን በጣም ስለምወድ እስከ ህይወቴ ዘመኔ ድረስ በጣም ወደው ሀገር ነው እና ሳኡዲ ላይ ምንም ብዙም ያው የወጣትነት እድሜ ቀጨውበት ስለምን ነው እንጂ የሚያናደደኝ ከዛ በተረፈ ምንም መጥፎ ነገር አላጋጠመኝም። ያው ዱባይ ላይ እንደነገርኩ ሆነው ደግ ሰው አየሁበት፣ ክፉ ሰው አየሁበት ምናምን። አሁን ይሄ ባለፈው ቅድም ያወራሁ ልጅ አንድ የሆነ ሬስቶራንት ሱፐርቫይዘር ሆኖ ይሰራል። ይሄ እንደዚህኛው የመጣ ያስቸግሩናል ምናምን ያልከው ልጅ አዝናለሁ። በቃ አባባሌ ገብቷል። እኔ አልሐምዱሊላህ አሁን ለማንም ያልተሰጠውን አላህ ሰጥቶኛል። ጥሩ ነገር አለኝ፣ ፋብሪካ አለኝ። ለኢትዮጵያ ዜጎች ከ50 ሺህ በላይ ሰራተኞች ወደ ውጭ ሀገር ልክ ያለው የነሱ ስራ እድል መፍጠር ቀላል አይደለም። ግን ማንም ሰው ሀስል ካላገኘው ዋናው ላይፍ ላይ አያውቀው። እኔ ዛሬ ያለውበትን ቦታ ሰው እንደ ቀላል የተቀመጥኩ ሊመስለው ይችላል። አይደለም። ብዙ ነገር አሳልፍ ያለው ብዙ ሀስሎችን አሳልፍ ያለው ብዙ አብሶ ኤጀንሲ ላይ በጣም ብዙ ነገር ያሳለፍኩትና እዚህ ጋር ያሳለፍኩትን ነገር ትምህርት ሆነኝ። እኔ አሁን ሳኡዲ ያለው አንድ ጊዜ ወደ ሀገር ተመልሼ መጥቼ ነበር። ተመልሼ ሄድኩኝ ወደ ሳኡዲ ድጋሚ ማለት ነው። ቤተሰብ ያሰበኝ የነበረው በቃ ተጨማልቄ የመጣው ምናምን መስላቸው ነበርና አኮርፋዊ ነበር። የለበስኩት ልብስ ነበር ይዤ የመጣሁት። እሱን ልብስ ለብሼ ማታ አጥበውና ሲደርቅልኝ ነው ቀን ለብሼው የምወጣው፣ ማንንም ላለማስቸገር ማለት ነው። ላይፍ በመጥፎ ሳይሆን በጥሩ ካሳለፍኩ ያልፋል። የዱባዩም ነገር ብዙ ነገር አስተማረኝ። አሊን የመሰለ ሰው አላህ ሰጠኝ። እዛ ጋር ደግሞ መስዑድ የሚባል ልጅ አለ፣ ሁሴን የሚባል ልጅ፣ ኑር ሁሴን የሚባሉ ልጆች እዛ ይማሩ ነበርና ዩኒቨርሲቲ ውስጥ በቃ ደስ የሚል ፍቅር ነው የሰጡኝ። እንደዛውም ደግሞ ሌላ ሰው ታይበታለ። ክፉም ብቻ ሳይሆን ጥሩ ነገሩን ስላየውበት ደስ ይለኛል። ያው ስደት ስትል ምን ስደት ከዛም በኋላ ወደ ጣሊያንም ሄጄ ስደት የተወሰነ ተቀምጬ አይቼዋለሁ፣ በሪፊውጂ ደረጃ ማለት ነው። ስላልሆነኝ በቃ ተመልሼ መጥቻለሁ ምናምን። ስደት ያው ካለንበት ሁኔታ ሰው ሲያየው ስደት ይሻለኛል ብሎ ስለሚመርጥ ነው እንጂ ሀገር ላይ ካሰብክበት ብዙ ነገር አለው። እኛም አሁን
ወደፊት የምናወራው ይሆናል ሌላ ቀንና ስለ እንትኑ ብዙ ሰፊና እኛም ልንሰራ ያሰብነው ትልቅ ነገር ስላለ እንትን አለ። ግን ያው የዱባዩ ቅድም ያስለቀሰኝም ለዛ ነው ከፍቶኛ አይደለም በቃ ሳስበው የዛ ሰዓት የነበረው ነገርና ስትየውን እዚህ ሀገር መታለችና አንዱ ልጅ እንደዚሁ ያሰቃየችው ልጅ ነበረችና ለገጣፉ አየዋት አለ። ምን ስታደርግለው ሽሮ ሽሸጣለኝ ሌግዘስ መኪና ምናምን በቪላ ቤት ምትኖር የነበረች ልጅ ነች። መጥፎ ነገር ሰርታ ከሀገሩ ላይ ትልቅ እስር ቤት ታስራ ነው ወደዚህ መጣችው። ሰው ልጅ መጥፎ ከሰራ መጥፎውን ያገኘዋል። እኔ ግን ለሷ መጥፎ አልመኝም። አባባሌ ገብተዋል አለው። ላይፍ የራሱ ላይፍ አለው። ላይፍ ራሱ ይመራል። ስደት ላይ ገጠመኝ እኔ የዱባይን ትምህርት ነው የሆነኝ። ከዛ በኋላ ደስ የሚል ነገር ነው የሰራሁት። ከዛ በኋላ ወደ ኋላ አልተመለስኩም፣ ወደፊት ነው የሄድኩት። አንድ ጊዜም መጀመሪያ ከነበረኝ ካፒታል ወደ ኋላ ተመልሼ ወደ ኋላ የተመለስኩበት ቀን ትዝ አይለኝም። እየጨመረ ነው የሄደው። ለምን መጥፎ ካላሰብክ ምንም አትሆንም። ስደት በጥሩ አንዳንድ ጊዜ እስር ጥሩ ነው ይባላል አይደል? ሳይበዛ እስር ጥሩ ነው፣ መማሪያ ነው። ስለዚህ የዱባይን ስደቴን አይላቤት ወደዋለሁ። እኔ ያሳለፍኳቸው ነገሮች ሁሉም እየወደድኩ ነው ያሳለፍኩት። ወላሂ ነው የምልህ። እኔ ዱባይ መስጊድ እናድር ነበር። አንድ የሆነ ሱዳኒ ነው፣ ቻዳዊ ነው ሱዳኒ፣ አብረን እናድርና ልክ እሱ ቤት ሲያዝን እንነሳለን። ግን እየሳቅን ነበር የምንነሳ። አንድ ቀን አኩርፈን አናውቅም። ምንድነው ነገ ሌላ ነገር አለ ስለምንል ማለት። ስለዚህ በዛ መንገድ ካሰብከው ጥሩ ነው። የጣሊያን ላይፍ አይቻለሁ፣ የአውሮፓ ላይፍ አይቻለሁ፣ አሜሪካ ላይፍ አይቻለሁ፣ ብዙ ነገር አውስትራሊያ፣ ካናዳን፣ አውሮፓም ኤሽያውንም ሁሉንም አውቀዋለሁና ይህ ሁሉ ያሳየኝ ይሄ ስደት ነው። ይህ ሁሉ ያሳየኝ አባቴ ወይ ስላሳየኝ ነው። this is the way በቃ እኔ ገንዘብ አልሰጠም this is the way ያለኝ መስመር ሁሉ ጊዜ መወዳትን እሷ ነች። ሁሉ ጊዜ የማስበው አሁን እኔ አሁን ዲሲሽን ሜከር ነኝ ብዬ አስባለሁ። አንድ ነገር ትነግረኛለህ ይሄ ይሆናል አይሆንም ለማለት እኔ ጊዜ አይፈልም። አም ሶሪ ነገ እናስብበት እነግርሃለሁ ነው ያለልህም። ምናልባት ካልፈለኩት ነው ማለት ካንተን ላለማስቀየም እምቢ ወይ ምሽ እንዳለልህ እንጂ ያቺ ነገር መርታኛለች። ስለዚህ የስደት ላይፍ እንደ ትምህርት ሆኖ ስላሳለፈኝ ደስ ይለኛል፣ እወደዋለሁ። እንግዲህ ያው በርካታ ሀገሮች ውስጥ የመሄድ አጋጣሚዎችን ተምብለዋል። ብዙዎቹ እንግዲህ ህይወት ከተስተካከለ በኋላ ህይወት በጣም ካማረ በኋላ በስራም ከዛም ባለፈ ለእረፍትም እንደሆነ አውቃለሁኝና ወይም ደግሞ ሰምቻለሁኝ ወይም ገምታለሁኝ ብዬ ልለፈው። ከዛ ውጭ ግን ቅድም እኔ ደግሞ ማላውቀውን ደግሞ ሌላም ስደት ቦታ ነበረ ሪፊውጂ የነበርኩበት ብላልና እንዴት ሆነ ሪፊውጂ ጣሊያን ገባ? እስቲ እሱን ልወቀው። ወደ ጣሊያን ሲሄድ ወደ አሜሪካ ለመሄድ ነበር ሙባርጌ በቃ ሙባርጌ እሄዳለሁ ብዬ በጣሊያን በኩል ነበር እንሄዳለን የተባባልነው ከሰዎች ጋር። አየሁት የተወሰነ ልንሄድ ስንል የሆነ መስመሩ ተበላሸ። ያ መስመር የምንሄድበት መስመር። ከዛ ለጊዜው ቆየን እዛው ያለው ሳየው የሚሆን አይደለም። ጣሊያን ድረስክ ግን በሰላም ደረስክ? አዎ። ምክንያቱም ለምሳሌ በርካቶች በቪዛ ነው የሄድኩት። ያንተ በቪዛ ነው እንጂ በርካቶች አሁን የባህር ውስጥ ሳይሆን ትክክለኛ ቪዚት ቪዛ ነው የሰጡኝ። የ6 ወር ነው የሰጡኝ። አየሁት ሳየው ደስ አይልም። ስትቆይ ሪፊውጂ ትገባለህ፣ ካልገባህ ፔናልቲ ውስጥ ነው የምትገባው። ከዛ ታየው ደስ አይልም። ከዛ ምን ማድረግ ነበረብኝ አልኩኝ። ስራ ማሰብ ነበረብኝ። ስራ መስራት ጀመርኩ። የጌ ቢዝነስ ማለት ነው። አየሁት አይሆንም። ከኔ ጋር የሄደ ሰው ነበረ። ፕሊስ አይሆንም እንመለስ። አይሆንም ምን ይመጥቻለሁ ተሞከተ ተገባለሁ አለ። በቃ እሱን ጥዬ እኔ ዶክመንትን አስተካክዬ የከዛው ሰዓት ደግሞ እዛው ሆላንድ ሄድኩኝ። ከሆላንድ መኪና ገዛዝቼ መኪናዎች የንግድ መኪናዎች ጭኜ ወደ ሀገር ተመለስኩ። ከዛ የስደት ዓለሙ ከዛ በኋላ በቃኝ። ግን እዚህ ጋር አንድ ነገር ልጠይቅህ ለመሰልም አሁን እንግዲህ ጣሊያን ወደ አሜሪካ ለመሄድ ብላ ገባ። ከዛ በኋላ ሳይሆን ሲቀር ወደ ሆላንድ ገብተ መኪና ጭነ ወደዚህ ሀገር መጣ። ሚፍታ በዛን ሰዓት የገንዘብ አቅም ነበረው መኪና ጭቅም እንኳን ለመምጣት የሚያክል። በእንደዛ አይነት ሁኔታ ላይ ሆነ ስደት መምረጥ ነበረብህ? አዎ። እኔ አንተ ከነበርክበት አቅም ምን ያህል ትገነባለህ ነበር አሜሪካ ብትገባስ? ስህተት መሆኑን ያወቅኩት የዛን ሰዓት ነው። ስህተት ያሰብኩት ሁለት ነገር ነው የዛን ሰዓት ማለት ነው። አንድ አላህ ይርሐሙ አባቴ በህይወት የዛን ሰዓት ነበረ። እናቴ ያለች
ምን በእነሱ ነው ያለሁት። እኔ ጥያቸው በሄድ አሜሪካን ሪፊውጂ ከገባው መመለሻ ይከባድ ነው የሚሆነው። ኖ አልኩኝ። በቃ መመለስ አለብኝ። አንድ ያስመለሰኝ እሱ። ሁለተኛ ያየሁትና ስደት ማለት ይሄ ነው፣ አሜሪካን ከዚህ ትንሽ ቢሻል ነው አይደል አልኩኝ። ኖ አልኩኝና ወደ ሀገር መጣሁ። ስመጣ አባቴን ማገኘው እናቴም ነበረች። አባቴ የተወሰነ ከኔ ጋር ኖሮ ከዛ በኋላ ወደ አኼራ ሄደ። ያን የወሰንኩበት ውሳኔ አዲስ አበባ ላይ ያው አሜሪካ ምናምን ሲባል ሰው ደስ ይለዋል። እኔ አሁን ባለቤቴ የአሜሪካ ሲቲዝን አላት፣ ልጆቼ የአሜሪካ ሲቲዝን አላቸው፣ እኔ ግሪን ካርድ አለኝ። በሌላ ወይ ነው የወሰድኩት እሱን እና በባሌ ገብቷል። ሰው ይመስለዋል፣ ግን ስታየው ነው። ያላየኸው ነገር አይናፍቅም ነው አይደል? ሄጄ ሳየው በጣም ነው የምታዝነው። ሀበሾች የሚሰሩት ጋዜጣ ነው የሚያዞሩት ምናምን። ትላልቅ ኳስ ተጫዋቾች ከኔ ጋር ማቃቸው እና ሰፋ ሲማ ፕሮፌሽናል ተሆነው የሄዱት ከዚህ ከነ ኤልያስ ጆዋር ጋር የኛ ሰፈር ልጆች ነበሩ። እነሱን እጄ ሳያቸው የሚኖሩት ኑሮ ደስ አይልም ምናምን ነው አልኩኝ። እኔ በአባቴና በእናቴን ያለሁት እናትና አባቴን እዛው እየካደምኩኝ መግባት መውጣት እችላለሁ ነው አልኩኝ። በቃ መኪና እንትን አደረኩኝ። ከዛ በኋላ በቃ መኪና ንግድ ጀመርኩ። በዛው ዩሮፕ እየሄድኩኝ መኪና እመጣለሁ። ከዛ እንደዚህ እያደረኩኝ ነው እንትን ያልኩት። አዎ ግን እዚህ በጣም ቀርሞኛል። አሁን ምክንያቱም ለኔም ራሱ እንደበቂ ምላሽ አይደለም እንትን ነው ከትንሽነት ጀምረ በቢዝነሱን እየተለወጠ እያደግበት መጣልና ይነስ የሚብዛ በዛን ሰዓት እንግዲህ አሜሪካን የሚኖሩ ሰዎች በምን አይነት መልኩ ምን ስራ ላይ እየሰሩ ምን ገንዘብ እያገኙ የሚለውን ነገር ያው በተባራሪ ቢሆን ታውቀዋለህ ትላለህ። ያንን እንግዲህ የገንዘብን አቅም ኖሮ ጣሊያን ድረስ ደርሰህ ከዛ በኋላ ኦኬ እዛ ጋር ቆም እና አሁን ዛሬ ከነገርከኝ ታሪኩ 3 ተርኒንግ ፖይንቶችን እንግዲህ ያየሁኝ ነው። አንደኛ ከኳስ ተጫዋችነት ኖብል ያቆምክበት ነው። ሁለተኛው ትምህርትን ያቆምክበት፣ ሶስተኛው ደግሞ ከጣሊያን ሀገር እንግዲህ ይሄ ኢትስ ኖት ራይት ወይ ትክክለኛው መንገድ አይደለም ብለህ ተመለስክና ከዛ በኋላ የራስህን መንገድ አልክ። ልክ አሁን አንተ በህግባቸው አይነት መልኩ ግን በርካቶች አሁንም እኮ ጥሩ ሀገር ውስጥ መስራት እየቻሉ በተለያየ አይነት ቢዝነስ ውስጥ ገብተው ውጤታማ የሆኑ ሰዎች አሁንም አሜሪካን ያልሟታል። እስቲ ሚፍታህ ብዙ ተሞክሮች አሉትና የሆነ ነገር በላቸው አሁን በለ የቀረችን ደቂቃ። ምክንያቱም ሁለት ያለ ነሳናቸው ኢሹዎች አሉን እነሱን የሚቀጥለው ፕሮግራማችን ላይ እንድንቀጥለው ስለፈለኩኝ ነው። እነሱ መንካት አሜሪካን ግሬት አገር ነች፣ ትልቅ አገር ነች። 50 ስቴት አላት። 50 ስቴቱም 50ም ይለያያሉ። እኔ ከ50 ውስጥ ግማሹን ማየት ችያለሁ። ግን በቃ እንደ ሰው ይለያል። እኔ አሁን ብሄድ ሄጄ ብዙ አበሻ የሚሰራው ምንድነው ውበር የሚባል ነገር አለ፣ ፓርኪንግ የሚባል ነገር አለ። ከተማረ ደግሞ አይቲ ላይ ሌላ ነገሮች ላይ ይኖራል። እኔ ብሄድ እንደ ሀበሻ ዘልዬ እንትና ነው የሚሰራው እሱን ነገር አላስብም። እኔ ተፈጥሮ የማስበው ቢዝነስ ነው። አሁንም ቢዝነስ እሰራለሁ አሜሪካን ሀገር። ንግድ ፍቃድ ሁለት ንግድ ፍቃዶች አሉኝ። በእነሱ ኤምኤንዜንድ እና ኤ ፕላስ የሚባል ካምፓኒዎች አሉ። ንግድ እንዱስ አሜሪካን ቀላል ነው። አሜሪካን ሀገር $500,000 ቢኖረ የ5 ቢሊዮን ስራ መስራት ትችላለህ። ለምን አሜሪካን ንግድ ስታደርግ አሁን ምሳሌ እኛ ጎማ ምናምን ነገር የምንሞክር ነው፣ የትራክ ጎማ ምናምን ሌላ ብዙ ስራዎች አሉ። ያው እኔ ወደ ባንክ መግባት ስለማልፈልግ ነው እንጂ አሜሪካን ስራ ከኢትዮጵያ በደንብ አለ። መንግስትም ሰፖርት ያደርጋል፣ ታክስ አከፋፈልህም ጥሩ ነው ምናምን። አሜሪካን የምታልመውና ማለም ያለበትና የሌለበት ሰው አለ ብዬ አምናለሁ እኔ። ምሳሌ አንድ ባንከር ቢኖር እዚህ አሜሪካን ቢሄድ ቤስት ፎር ሂም እላለሁ። አንድ ነጋዴ እዚህ በደንብ ተዝናንቶ የሚኖር እኛው ምሳሌ እኮ እዚህ ሀገር 2 ሰዓት ሰርተን 22 ሰዓት እንጆይ እያደረገን ነው የምንኖረው። እንደዛ አይነት ሰው ሄድ ብዬን ያልመክርም። ግን አንድ ስታፍ 10,000 15,000 ብር የሚያገኝ ስታፍ ዛሬ እኮ ሳውዲ አረቢያ ወይም ዱባይ አንድ ሀገር ቢሄዱ እኮ ዛሬ ስንት ነው ደሞዛቸው? ሀውስ ሜዶች 30 ምናምን ሺህ ብር ነው። ስለዚህ በእንትን ደረጃ ስታስበው የስ እኔ በሁለት አስቀምጠዋለሁ። ለምን ያለማል ለምን አያለም እኔ አልልም። ያው ምሳሌ አሜሪካን ልጆች አሜሪካዎች ናቸው፣ እዚህ ነው የሚማሩት። ለምንድን ነው ያመጣቸው? አስተዳደግ። አሜሪካን ብትወስዳቸው
ያስተዳደግ ሁኔታ ከባድ ነው። ምናልባት ከ5 ዓመቱ በኋላ ፖሊስ ሊደውልብህ ይችላል። ናይን ማን ነው እንደውዬ እንዳታዘይ ሊልህ ይችላል። እዚህ ሀገር ተርቢያው ምንም ስላለ አለ። እኔ እዚህ ጋም አይሂድ ወይም ይሂድ አልልም። ያለውን ነገር ማስቀመጥ እዚህ ጋር ይሄ ነገሮች አሉ። እዛ ጋር ማንም ሰው ሁሉም ሰው አሜሪካ ሊሂድ የሚልበት ነገር አልቀበልም። አይሂድ እኔ አምሳሌ አንዳንድ ሰው ብዙ ጓደኞቼን ፑሽ አድርጌ ሂዱ ያልኳቸው ሰዎች አሉ። ለምን እዚህ የሚያገኙት ደሞዝ ኮምፔር ስታደርግና አንድ ጋዜጠኛ ጓደኛ ነበረኝ እኔ ከዛ የሆነ ነገር ሲለኝ ነው መቀመጥ የለብህም ሂድ አልኩት። ሄደ። ቤልጅየም ነበር ሄደው ሰፖርት አድርገ ነው ምናምን ቤልጅየም ሄደ። እዛ ቤልጅየም ተቀበሉት። እዛም ኑሮ ኖረ። ከዛ ደግሞ ተመልሶ ሙቭ አድርጎ አሜሪካን ሄደ። ለሱ ከዚህ ዛሻለው ነበር። ለምን በብዙ መንገዱ ማለት ነው። ኮምፔር ያደረገው እሱ ከምኑ ጋር ነው? ከላይፉ ጋር ነው። ከላይፉን እንደዚህ ነው የሚሻለኛ። ቤልጅየም ሄደ። ከቤልጅየም አሜሪካን አሁን አሜሪካን ትዳር ይዞ ብሎ ላይፉን ጥሩ ላይፍ እየኖረ ቤት ገዝተው ምናምን ነው ይኖር። እንደ እንትኑ ነው ማለት ምሳሌ ጥሩ ፖዚሽን ላይ ያለው ሰው አሜሪካን ሄደ። አረብ ሀገር አይደለም አሜሪካን አትሄድ እለዋለሁ። ሌላውን ደግሞ መሄድ አለብህ የምትለው ሰው ሊኖር ይችላል። ምሳሌ አሜሪካን ሀገር ስትሄድ ዛሬ መጣ 100 ዓመት መጣ ደሴም ሁለቱ ማለት ነው። ምን ለማለት ፈልጌ መሰለ አሜሪካን ሀገር ስትሄድ መኪና ጫማ ነው ግዴታ ነው። በ2000 ትገዛለህ። ቤት ግድ ነው። ተቀመጠ ዝም ብለህ አትበላ። ስራ ግዴታ አለብህ። ስለዚህ ላይፉ ራሱ ሪትም ውስጥ ስለሚከትህ ኢትዮጵያ ውስጥ ቁጭ ብለህ 2 ሰዓት ሰርተህ እንትን የምትልበት ሀገር ስላልሆነ በሲስተም የሚያስገባ ሀገር ነገር ስለሆነ አሜሪካን ብቻ ሳይሆን ሁሉም ሀገር አሜሪካን ትልቅ ሀገር ነች፣ ጥያቄ የለውም። ግን ማን መሄድ አለበት ማን መሄድ የለበትም አንዱ ዲቪ ደርሶት ቢሄድ እኔ ለምን ሄድ ካለለው ለምን እዚህ ሀገር ያለ የሚሰራው የነበረው ምንድን ነበር የሚሰራው? ከነገና ልጅን ስትሄድ እዛ በነጻ ይማርልሃል። መኖሪያ ፍቃድ ባይኖረው በነጻ ይማራል። እዚህ ሀገር ሊከብድህ ይችላል። ስለዚህ እኔ ሰው አትሂድም ሂድም አለለው። ለምሳሌ በተለይ አሁን አሪፍ ነገር አነሳህና እንዲህ ከኑሮ ስታንዳርድ ጋር በጣም በተሻለ ይኖር ሁሉን ነገር የማድረግ አቅም ያለውን ሰው ተነስታና ልጆቹን ትልቅና እንደ ከኢትዮጵያ ሰፖርት እኮ ምን ልጆቻቸው ልኮ እኮ ከዚህ ሀገር እንደገና ተሞን ሰፖርት የሚደረጉ ልጆች እኮ አሉ አይደል? አሉ። አሁን ዲዛይን ቤተሰቦችን አድቫይስ ታደርጋለህ? ምን አለ መሰለ ስኮላር ትልካለህ፣ በስኮላር ትልካለህ። በስኮላር ስትልክ ደግሞ ልጅ ቀጥታ እንዲማርክ ስለምትፈልግ ሰፖርት አደርገዋለህ፣ ግድ ነው። ግን አንዳንድ ልጆች ደግሞ ምን ያደርጋሉ መሰለ በስኮላር ፈርስት ይር ይሄዳሉ። ከዛም በኋላ ትምህርት ጎበዝ ይሆናሉ። ሙሉ ከቨር የሚደረግላቸው ወይ ሀፍ ከቨር ይደረግላቸዋል። ይሄ የልጁ እንትን ነው። ግማሹ ደግሞ አሜሪካን ሀገር የምትማረው የተወሰነ ሰዓት ነው። ሌላው ፕራክቲክስ ነው የምትጠቀው። ብዙ ነገሩ የነገር አድርግ ይሄን አድርግ በመባል ነው። የተወሰነ ሰዓት ደግሞ ይኖራል። ሰዎች አንዳንድ ሰው ሬስቶራንት ላይ ይሰራል፣ አንዳንድ ሰው ፓርኪንግ ይሰራል፣ አንዳንድ ሰው መንጃ ፈቃድ ኢዚ ነው። እንደኛ ሀገር አይደለም። መንጃ ፈቃድ ኢዚ ነው። የመጀመሪያው ኦንላይን ነው የምትፈተነው። ከዛም በኋላ አጠገብ መንጃ ፈቃድ ያለው ሰው ካለ አስተማሪ አያስፈልግህም። እሱ ያለ ማህመድ ትሄዳለ። ከዛ መንጃ ፈቃድ ከያዝክ ኡበር መስራት ትችላለህ። ኡበር ማለት ይሄ ከብቸኝነት የሚያስወጣ ስራ ማለት ነው። ልክ ከቤት ወጣ ኢንጆይ እንደምታደርገው ማለት ተከፍታለህ፣ በርህን ይሁን ይጠራል፣ ሰው ታገኛለህ፣ እያወራ ትሄዳለህ፣ ብቸኝነት እንዳያመጣው ማለት። ስለዚህ የሚላክላቸው ሰዎች እንዲማሩ ነው። እንዲማሩ የሚላክላቸው ሰዎች አሉ። ግን እዛ ተልከው ዝም ብለው ገንዘብ የተላከላቸው የሚኖሩ ሰዎች እሱን እኔ አልቀበልም። ጥሩ ይሁን ነገሮችን ስንነግር አሜሪካን ራሱ አንድ በአብነት መሰልኳት። ምክንያቱም አብነት ሁለት ነገር ወደ መርካቶ አብነት ስለአደረገ ሁለት ነገር ነው መስጠት አይደለ? ጥሩ ለመሆን ከፈለክም በሩን ትከፍትልሃለች፣ መጥፎ ከሆነ ፈለክም ልክ እንደዛው አሜሪካንም እንደዛው እናስባት። ሁለቱም አራላት። ስለዚህ መጥፎውን በር ሳላውቅ ከፍታለሁ ምትል ከሆነ አትሄድ ነው የምትለው። የለም አትኖርም፣ ታይሙም አይሰጥህም። ምሳሌ አንድ መንገድ ነው ያለው። ወይ ወደ መስጊድ ቤተክርስቲያን ትሄዳለህ፣ ወይ ደግሞ ወደዛኛው መንገድ ትሄዳለህ። ያ መንገድ ከየት ጠፋበት፣ አትመለስበትም። ሆምለሶችን በጣም ታዝናለህ ስታይ፣ በጣም ታዝናለህ። አሜሪካን ሀገር አብሶ ሆምለስ ስታይ በጣም ታዝናለህ። ስለዚህ እኔ በበኩሌ ማንም ሰው ሂድም አትሂድም አይደለም፣ ሲወስን በአቅሉ ይወስን ነው። አሜሪካን ግሬት ስለሚባል አሜሪካን ሀገር ለመሄድ መቸኮል አይደለም። እኔ አሁን ስደት ሂድ ብትለኝ እኔ አውስትራሊያ ሀገር ነው መኖር የምፈልገው።
ስቴትስ ሁሉ ሀገር ነው መግባቱ ከባድ ነው እንጂ ከገባ በኋላ አውስትራሊያ ኢዝ ጉድ ካንትሪ። አዎ በተለይ አሁን እዚህ ስደቱ ነገር ስንነገር እንደውም ምን አየሁ መሰለን እዚሁ ሀገር እንግዲህ 80ዎቹ ውስጥ በጣም ታዋቂ ከነበሩ ኳስ ተጫዋቾች የብሔራዊ ቡድን አካል የሰው መጥራት አልፈልግም እና በአንድ ወቅት ላይ በርካታ ተጫዋቾች ወደ ግብጽ ሄደው ጠፍተዋል እና የተጫዋቾች ግብጽ ጠፍተው ከዛ በኋላ አሜሪካ ኤምባሲ ሄደው አሜሪካ መግባታቸው ነው የማውቀው። እዛ አሜሪካ ከገቡት ውስጥ እንግዲህ አንዱ እንደሆነ እርግጠኛ 100% እርግጠኛ ነኝ። እና አንድ ወቅት ላይ እንደዚሁ መኪና እንደዚህ የኩ መብራት ላይ ቆሜ የሆነ ሰው መጣና አንተን አለኝ ሳንቲም ጠየቀኝ እና የሆነ ብር ሰጠሁትና ከዛ የሆነ ነገር ተናገረኝ። ኦኬ እንደ ሳወጣ በቃ እንግዲህ ብዙ ጊዜ ለሰር እንትን ነው የምትሰጠው ያው ዝርዝር ብር ነገር ነው የምትሰጠውና አጋጣሚ ዝርዝር አልነበረም እኛ ብቻ የሆነ ብር ሰጠሁት። ከዛ ልክ ብሩን አየውና እንደዚህ ብር የሚሰጠኝ እንግዲህ እኮ በኳስ ተጫዋችነት የሚያቀኝ ነው አለኝ። ከዛ በኋላ ነበር አው ማን ነው ስለ አካል ያለና ስሙን ጠራኝ። በጣም ደነገጥኩኝ። በቃ አሁን ስሙን አካል ብዬ በጣም አልፈልግም ማለት በጣም ምናልባት አንተ እንግዲህ የስቱዲዮም ሰው ነበርክና ምናልባት አሁን ላይ ከማወራው እንግዲህ ስሙን በኋላ ማድረግ ቤስት ጓደኛ ማለት በቃ በእነሱ እንግዲህ ከነሱ ጋር ተጫዋች የነበረ ሰው ነው። ከዛ በኋላ ማን አልኩና ጠራሁት። ከዛ በኋላ ሲመጣ አካል ነኝ አለኝ። አንተ አሜሪካ ነገር አይደለም አልኩት። አዎ አሜሪካ ነገር ነበርኩኝ አለ። ረጅም ጊዜ ነው እንትን ያለው። ከዛ በኋላ አልኩ እንትን አዲክትድ ሆኖ እዚህ ከድራግ እንትን ጋር ከዛ በኋላ HIV ህመምተኛ ሆኖ ዲፖርት አድርጎ ነው መጥቶ ከዛ ትልቅ ከምንለው አሜሪካ ነገር መጥቶ አሳየኝ እጁ ላይ መድኃኒት መለይ እዚህ ለHIV ወሰደው መድኃኒት አውጥቶ አሳየኝ ምናምን ነገር ከዛ ነገር መጥቶ ነው በቃ ያኔ አሁን አንተ የምትላቸው እንግዲህ ሙሉጌታ ከበደ ጓደኛ ነው ከነሱ ጋር ተጫዋች የነበርና በዛን ሰዓት ብሔራዊ ቡድን ተጫዋች ከነበሩት አንዱ ሆኖ አገኘሁትና እንደውም ፌስቡክ ላይ ሆነ ነገር ጽፌ ነበርና ደነገጥኩኝ። በቃ አንዳንድ ጊዜ አሜሪካ ነገር ሄደ በሩን የተሳሳተውን በር የምትከፍት ከሆነ እንደዚህ አድርጋም ደግሞ ልትል ትችላለች። ደግሞ መጥፎነቱ በተለይ እዛው ካልተወለድክም በተለይ እንደዚህ ስትሆን ደግሞ ወደ መጣህበት ማገድ ሪፖርት ያደርጉሃል አይደለ? ሲቲዝን ካልሆንክ ያስ አዎ ሲቲዝን ካልሆንክ አዎ ግን አለበለዚያው የመኖሪያ ፍቃድ ወንጀል ከሰራ ነው ወንጀል ከሰራ ሪፖርት ያደርገዋል። ግን ሲቲዝን ከሆንክ ወይም ሪፖርት ያደርጉም ያው የራሳቸው ሰዎች ስለሆንክ ኢትዮጵያዊ ወንጀል ቢሰራ ኢትዮጵያን የሚቀጣው ኢትዮጵያን እንደሚሉ የተማገር ስደት አይገኝ የሌላ ሀገር ጊዜ ጋር ከሆነ እሺ። ለማንኛውም ይሄ ፕሮግራማችን አልተጠናቀቀም። ሁለት ያልነካናቸው ትልቅ ልጆች አሉ። አንደኛ አሁን ባለህበት ስራ ውስጥ ምን እየሰራህ ነው? ምን እያደረክ ነው? ማንም ምን አገዝክ? ሌላኛው ሁለት ደግሞ የትዳር ህይወትህንም አልነካ ነው። ሁለቱም ነገሮች እንግዲህ በቀጣዩ ሰኞ የዚህ ቀጣይ ኖራልና እንደምትቀርብልን ተስፋ አድርግ። አመሰግናለሁ።